የሆነ ምሉ የሆነ ጆሮ አለው፣ ግን ግዙፍና የሆነ እንትን የሆነ ስልጡ የሆነ ጆሮ የለውም። በእናንተ ትምህርት ማለት አሁን ጆሮ አለው ለማለት ደሊል ያስፈልጋል። ቁርአንና ሐዲስ ላይ መምጣት አለበት። ካልሆነ ግን ምንድን ነው የሚሆነው? ቢድዓ ነው የሚሆነው። ካልሆነ ምንድን ነው የሚሆነው? ጭማሪ ነው የሚሆነው፣ መጨመር ነው የሚሆነው መጽሐፋችን ላይ። ያንን ነው ዛህራም ስትናገር የነበረችው። አሁንም ያልገባሁት ነገር ካለ ግልጽ እናደርጋለን። እሺ፣ አመሰግናለሁ። አይ ያነሷቸው ጥያቄዎች ለእኔ ግልጽ ናቸው። ያው በሚገባ ተመልሶልኛል። ሌላ ለምሳሌ አሁን በእኛ እኔ ጥያቄ እያነሳሁኝ ያለ በእኛ ነጻጽሬ ነው። ለምሳሌ እግዚአብሔር የት አለ ብትለኝ ከሰማይም ከምድርም በታችም በላይም አለ ብዬ አምናለሁ። ግን ወደ እናንተ ስመጣ ለምሳሌ ሰማይ ላይ ነው ያለው እና ገሃነም ውስጥ ያሉትን ነፍሳትም ይሆን ካላን ፍጥረታት አላህ ያውቃቸዋል ወይስ አላህ በገሃነም አለ? በእናንተና በእኛ ነገርኩት። ልዩነታችን አንድ ነው። በስፔሻሊ ኦርቶዶክስ ቴዎሎጂ ወይም የምስራቅ ቴዎሎጂ የሚባለው አጠቃላይ የኤስተርን እንትኑ ማለት ነው። የምስራቅ እና የምዕራብ ስነ መለኮት የሚባል ነገር የምዕራብ ስነ መለኮት የሚባለው አብዛኛውን የካቶሊክ እና የፕሮቴስታንት ነው። እንደገና ደግሞ የምስራቅ ቴዎሎጂ የሚባለው ደግሞ የጽባውያን ኦርቶዶክስ ወይም ደግሞ ኦሪየንታል ኦርቶዶክስ እና የምስራቅ ኦርቶዶክስ የሚባሉት ናቸው። የነሱ ነው። የነሱ ቴዎሎጂ የሚለየን ነገር እንዳልኩት 3% ዋን ኤሰንስ የሚለው ትምህርት ነው። አንድም ሶስትም የሚለው ትምህርት ነው። በኤሰንስ እና በፐርሰንት ደረጃ ወይም ደግሞ በአካል እና በባህሪ ደረጃ ፈጣሪ አንድ ነው ብለን ነው እኛ የምናምነው። እናንተ ደግሞ በአካል ሶስት ነው፣ በባህሪ አንድ ነው፣ በኤሰንስ በህላዌ አንድ ነው። ዛዱ ሰለስቱ ወዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት ብላችሁ ታምጡ። ይሄ ነው ልዩነታችን። በተረፈ ይሄ ስለ ፕሬዘንስ የሚባለው ቴዎሎጂያችን ላይ አንድ አይነት ነው። ፕሬዘንስ ማለት ሁለት አይነት ፕሬዘንስ አለ። አንደኛው ኢማነንስ ፕሬዘንስ ነው። ሁለተኛው ትራንስደንስ ፕሬዘንስ የሚባል ነገር አለ። ምን ማለት ነው ብለህ ካልን ትራንስደንስ ፕሬዘንስ ማለት በኦሲያ ደረጃ ፈጣሪ ከፍጥረት ውጭ ነው ብለን ምናምነው ኦርቶዶክስ፣ ካቶሊክ ራሷ እንደገና ደግሞ በዚህ ደረጃ ማለት በዚህ ደረጃ ኦርቶዶክስ፣ ካቶሊክ፣ አይሁዳውያን እና እኛ ፈጣሪ በኤሰንስ ደረጃ በዛቱ ከፍጥረት ውጭ ነው ብለን ነው የምናምነው። ከፍጥረት በላይ ነው ብለን ነው የምናምነው። በሁሉም ስፍራ የሚኖረው ኢማነንስ ፕሬዘንስ ነው። ኢማነንስ ፕሬዘንስ የሚባለው ምንድን ነው? ኢነርጊያው ነው ወይም ደግሞ በባህሪያቱ ነው፣ ሲፋው ነው። በእውቀቱ በማየት በመስማት በሁሉን ቻይነቱ ኢነርጊያው በአጠቃላይ በሁሉም ስፍራ አለ ማለት ነው። እና አንድ ጥያቄ ልጠይቅዎት መምህር፣ ቦታ የሌለበት ቦታ አለ? እግዚአብሔር የሌለበት ቦታ የለም። ጥያቄው አልሰሙኝም። ቦታ የሌለበት ቦታ አለ ወይ? የለም። ቦታ በሁሉም ቦታ አለ ማለት አልገባኝም ሀሳብ እኮ። ቦታ የሌለበት ቦታ አለ ወይ? ቦታ ማለት ቦታ ስፔስ የሚባለው ነገር ቦታ የምትለው እኮ በሆነ ነገር የተገደበ የተወሰነ ነገር አይደል? አዎ እኮ ቦታ ማለት ስፔስ ማለት ታይም እና ስፔስ የሚባል ነገር አለ አይደለ? ወይም ደግሞ ጊዜና ቦታ የሚባል ነገር አለ። ቦታ የሌለበት ቦታ አለ ወይ? አረ ጥያቄው ራሱ ለኔ ትክክል አይደለም። ኦኬ ቦታ የሌለበት ቦታ አለ ወይ ስሎት፣ ቦታ ራሱ ቦታ ማለት ፍጡር ነው አይደለ? ቦታ ራሱ የሌለበት ቦታ አለ ወይ? ራሱ ሁሉም ቦታ ነው ቦታ ያለው። ቦታ የሌለበት ማለት ቦታ በግዙፍ የሚገለጽ ከሆነ ቦታ የሌለበት አለ። ቦታ የሌለበት ቦታ ምንድን ነው? ያ ቦታ ለምሳሌ እኛ ቦታ የምንለው የሆነ በግዙፍ ከገለጽ ነው መሬት ያለበት ነው። መሬት በሌለበት ቦታ መሬት በሌለበት የለም ልንል እንችላለን። ግን ቦታ አለ። ስንት አይነት ስፔስ አለ? ስንት አይነት ቦታ አለ ማለት ነው? ያው ሁለት አይነት እኮ። ምንድን ነው አንዱ ፍጡር ነው፣ አንዱ የተፈጠረ ነው። ረቀቀና የገዘፈ ማለት ነው። በቃ አሁን እንትን እያሉ ነው ማለት ነው፣ እየተረዱኝ ነው ማለት ነው። ስለዚህ ምንድን ነው ያለው ነገር? ፈጣሪ ካለመሆን ወደ መሆን መምጣት ይችላል። ካለመሆን ወደ መሆን ከቢንግ ወደ ቢካሚንግ መሆን ይችላል ማለት ከነውነት ወደ ሆነነት ይመጣል። ፈጣሪ ነው የሚተብል ነው፣ የማይለዋወጥ ነው። ካለመሆን ወደ መሆን ነው ይመጣል። በእኔ ነው ካለመሆን ወደ መሆን ማለት ለምሳሌ ቀድሞ እግዚአብሔር በእኔ እርዳር ሰው አልነበረም፣ ግን በእኔ ተዋህዶ ነው። ተዋህዶ ችግር የለውም። እሱ ሌላ ትምህርት ነው። እሱ ላይ አይደለም እንትኑ። እሱን አይደለም ብሎት ጋዲዝ ኢሚተብል ፈጣሪ ካለመሆን ወደ መሆን ይመጣል የሚል ቴዎሎጂያችሁ ውስጥ የለም። የሚሳነው ነገር ስለሌለ ሁሉን ይሆናል ብዬ ነው የማምን። መሆን አይደለም አልገባሁትም። እርሱ መሆን የሚባለው ሁለት አይነት ትርጉም አለው። በአማርኛው ጠባብ ስለሆነ ነው። ፊዚክስ እና ዲያፊዚክስ እና ሞኖፊዚክስ የሚባል ትምህርት አለ።
ሚያፊዚስ የሚባለው ትምህርት የእናንተ ትምህርት ነው። ተዋህዶ የሚባለው ትምህርት ነው። ተዋህዶ የሚባለው ትምህርት መለኮትነቱን ሳይለቅ የስጋን ርስትና ገንዘብ የራሱ አደረገ የሚለው ትምህርት ነው። ሆነ ተብላችሁ የምታምኑት እሱ ሌላ ትምህርት ነው። እኔ እየጠየቅኩ ያለሁት ሆነ ማለት ካለመሆን ወደ መሆን ራሱ ምንም የሚጨምር አሁን ለምሳሌ ስጋን ጨመረ ወይም ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነፍሶ ሰው ሆነ ኢንካርኔሽን ተሰጎት የሚባለው ትምህርታችሁ ነው። ይሄኛው አይደለም። አለመሆን ምንድን ነው? መጀመሪያ ጥያቄው ለምሳሌ አሁን ለምሳሌ ያልሆንኩትን ነገር ወደ መሆን ለምሳሌ ከዚህ በፊት ያልነበረኝ ነገር መሆን ራሴ የሆነ ነገር መጨመር አይደለም። እናንተ የምትሉት የሆነ ነገር ጨምሮ የራሱ ገንዘብና ርስት አደረገ በታቅቦ ማለት ነው። አንደኛው ላይ ሳይለዋወጥ ያለ መጠፋፋት ምናምን የምትሉት ትምህርት አለ። እሱን አይደለም እያልኩኝ ያለሁት። ሆነ የምትሉትን ያንን ዲክሽነሪ አይደለም እያወራ ያለሁት። እኔ እያወራ ያለሁት ራሴ ጋር ያልሆንኩትን ነገር ራሴ መሆነው ነገር ማልጨምረው ራሴ መሆነው ነገር አለ አይደለ? ለምሳሌ ህፃን ነበርኩኝ። ከህፃንነቴ ወደ ወጣትነት ስመጣ ህፃንነቴ ከህፃን እያለው ወጣት አልነበርኩም አይደለ? አዎ። ስለዚህ ያልሆንከውን ነገር ሆነሃል። አሁን ያልሆንኩትን ነገር ሆኛለሁ። ካለመሆን ወደ መሆን መጥቻለሁ አይደለ? አዎ። ስለዚህ ያ ነገር የሚተብል አይደለሁም። እኔ ቢካሚንግ ነኝ፣ ቢንግ አይደለሁም ማለት ነው። እኔ ነውነት ሳይሆን ሆነነት ነው። እኔ ባህሪ የፍጡር ባህሪ ነው እኮ። ፈጣሪ ካለመሆን ወደ መሆን መጥቷል። ፈጣሪ ካለመሆን ወደ መሆን መጣ። ይህንን ሀሳብ ለመግለጽ በነገረ ተዋህዶ ካልሆነ ካለመሆን ወደ መሆን አይሱን አይደለም። እኔ እሱ ላይ አይደለም ጥያቄ፣ ሌላ ጥያቄ ላይ ነው። ስለ መኖር ላይ ነው። አልመጣም። በአጭር አማርኛ ሲዘጋ አልመጣም። ኦኬ ጥሩ። ፈጣሪ በሁሉም ቦታ ይገኛል አይደለ? አዎ። በሁሉም ቦታ ውስጥ መኖር የጀመረው መቼ ነው እንዴ? ዓለም ከመፈጠር በፊት ነው። በሁሉም ቦታ እኮ ነው ያልኩት እኮ። ቦታ ከመፈጠሩ በፊት አይደለም ያልኩት። ቦታ ከተፈጠረ በኋላ በሁሉም ቦታ ውስጥ መኖር የጀመረው መቼ ነው እኮ? ዓለምን ከፈጠረው ጀምሮ በፈጠረው ስነ ፍጥረት ሁሉ እግዚአብሔር አለ። ስለዚህ መኖር የጀመረው ፍጥረት ውስጥ መኖር ካለመኖር ወደ መኖር ጀምሯል ማለት ነው። ፍጥረቱን ከፈጠረ በኋላ በፍጥረት ውስጥ ገብቶ ማለት ነው አይደለም። በፍጡር ነው ካለመኖር ወደ መኖር እንጂ በእሱ አይደለም እኮ። በፍጥረቱ ውስጥ ፈጣሪ ካለ በሽንት ቤት ውስጥም አለ፣ የሴት ማህፀን ውስጥም አለ። በእንትን ደረጃ አይ ኡስታዝ፣ አሁን በዚህ ልክ አንተ ሳይወርድ ነው እንትን በኤሰንስ ደረጃ ነው አይደለም። በኤሰንስ ደረጃ እንድንረዱኝ ነው። በኦሲያ ደረጃ ሁሉም ቦታ አለ የሚለው ትምህርት እኮ እናንተ ጋር የለም። እዚህ ጋር ፌርማታው ላይ ልንለያይ ነው። አለ ማለት እኛ በሶስት ከፍለን ነው የምናየው። እሺ፣ በምልአት በጸጋና በአካል ማለት ነው። በምልአት ከተባለ በየትኛውም ዓለም ውስጥ ለምሳሌ ገሃነም ነው አይደል? በገሃነምም አለ በምልአት፣ በሰይጣንም አለ በምልአት፣ ግን በጸጋና በአካል የለም። በጸጋ ነው ኮምኛም ያለ አሁን ተረዳው። በኦሲያ ደረጃ አለ የሚል ትምህርት አለው እናንተ ጋር። በኦሲያ ደረጃ በኦሲያ ማለትም በኦሲያ የሚባለው ነገር በኦሲያ ደረጃ ፈጣሪ ፍጥረት ውስጥ ነው ያለው። እንደዛ ከሆነ ፓንቲዝም የሚባለው ትምህርት ነው የሚባለው። ከኦርቶዶክስ ትምህርት ጋር ሌላ ተሙኑ መመር አይደለም። ፈጣሪ ውስጥ ይኸውልህ፣ ፈጣሪ በፍጡራን ውስጥ ሳይሆን ፍጡራን በእግዚአብሔር ውስጥ ነው ያሉት። እሺ፣ እሱም ሌላ ትምህርት ነው። አና ፓንቲዝም ይባላል። እሱም ሌላ ትምህርት ነው። ሌላ ውስብስብ ነው። እሱም የኦርቶዶክስ ትምህርት አይደለም። እሱንም እናየዋለን፣ ችግር የለውም። አሁን መጀመሪያ ግን ፈጣሪ በፍጥረት ውስጥ በኦሲያ ደረጃ አለ ወይስ የለም? በኦሲያ ደረጃ ኦሲያ እንትኑ ግልጽ አይደለም። ኦሲያ ማለት ኑባሬ ማለት ነው በአማርኛ። በኑባሬ ደረጃ ኑባሬ የምንለው ኤሰንስ ደረጃ ይኖራሉ ማለት ነው። ኧረ ተው፣ የኦርቶዶክስ ትምህርት እንደዛ አይደለም። በኦሲያ ደረጃ ትራንስደንስ አይደለም። ሚኒንግ ነው እየጠየቅኩ ያለው። ኦሲያ አልገባኝ። ኦሲያ እኔ አዲስ ነው ቃላቱ። ኦሲያ እና ኢነርጊያ የሚባል ነገር አለ አይደል? በእናንተ ትምህርት በቴዎሎጂያችሁ አባት። ኦኬ እሺ። ኦሲያ የሚባለው እና ኢነርጊያ የሚባል ነገር አለ። ኢነርጊያ ማለት ባህሪ ህይወት ማለት ነው፣ ወይም ደግሞ ግብረ ባህሪያት ማለት ነው። በግብረ ባህሪያት ፈጣሪ በሁሉም ቦታ አለ። ኢማነንስ ፕሬዘንስ ይባላል እሱ። ኢማነንስ ፕሬዘንስ ማለት በማየት በመስማት በእውቀት በሁሉን ቻይነቱ ሁሉም ቦታ ላይ አለ። ከሱ የተሰወረ ምንም ነገር የለም። ያ ምን ይባላል? ኢነርጊያ ይባላል። ወይም ደግሞ ይሄ ነው ማለት ከሱ የተሰወረ ይሄ ነው በሁሉም አለ። እኛም እንደዛ ነው የምናምነው። ግን በኤሰንስ ደረጃ በዛቱ አላ ከአርሽ በላይ ነው ብለን ነው የምናምነው እኛ። አርሽ ላይ ደግሞ ታይምና ስፔስ ይጠናቀቃል፣ ጊዜና ቦታ ይጠናቀቃል። ፍጥረት የሚጠናቀቀው አርሽ ላይ ነው ብለን ነው። ትልቁ ፍጥረት አርሽ ነው። እሱ ከአርሽ በላይ ነው ያለው። እሺ፣ ይህን ጥያቄ የጠየኩበት ኡስታዝ፣ ይህን ጥያቄ የጠየኩበት ኦኬ አርሽ ነው፣ ሀሳቡም ግልጽ ነው። ግን በሌላ ቁርአን ላይ ሳነብ ደግሞ ገሃነም የምትሞላው የአላህ ሀገር ሲገባበት ነው አለ። ይሄንም ያንተና እሱ ለኛ ኮምፕሬንድ ማናደርገው ነገር ነው። ለምሳሌ ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል አይደል?
ይህ ምድር የእግሩ መረገጫ ነው ሲባል እንዴት አድርጎ ነው የሚረግጣት? እስቲ ንገሩኝ። በረቂቅ አካል ቅድም ከማን ጋራ ነው በሰፊው አውርተንበታል እኮ። ስለዚህ በረቂቅ እግሩ ነው፣ ግን እግሩ ምን አይነት እንደሆነ አናቅም። ከፍጡራን ጋር ሳናመሳስል ሳናመሳስል ልክ እንደዛ ማለት ነው። እንደዛ ማለት ነው። አናቅም፣ ምን አይነት እግር እንዳለው አናቅም። መለኮታዊ ነው የእሱ፣ ሰዋዊ አይደለም፣ አምላካዊ ነው፣ ፍጥረታዊ አይደለም የእሱ እግር። ስለዚህ ከፍጡራን ጋር አናመሳስልም። እግር ስንል አሁን እኛ የምናስበው የሆነ ፀጉር ያለው ነገር ወይ ደግሞ በጅማት በምናምን ነገር የተሳሰረ ነው። እሱ የፍጡር ነው። ከፍጡራን ጋር አናመሳስልም። በቃ ረቂቅ እግር አለው። ረቂቅና ምጡቅ የሆነ እግር አለው። ምሉ የሆነ እግር አለው። ምን አይነት እንደሆነ ግን አናቅም እኛ። መለኮታዊ ነው የእሱ። እሺ፣ እናመሰግናለን። ጥያቄዎች ተመልሷል። በነገራችን ላይ እዚህ ጋር ኮሜንት ሲጥፉ የነበሩ ሰዎች ግርግር ሳይፈጥሩ መስማት እኮ መምህር፣ እርስዎ መከታተል ያለበት ገስት ላይ ያለው ሰው ብቻ ነው። ከስር ያለው እኛም እንሰደባለን እኮ አባ፣ እኛም እየተሰደብን ያለ ነው። የሚሳደቡት ከስር ያለውን አትመልከቱ። እርስዎ ገስት ላይ መጥተው ቁጭ ብለው የሚጠይቁትን ጥያቄ ማስተማርም ከፈለገው አስተምረው ምናምን እንዲወጡ ነው እንጂ የተፈለገው። ከስር ያለው ሰውማ ገበያው ሰፊ ነው፣ አናውቀውም። እኛም እንሰደባለን፣ እርስዎም ይሰደባሉ። ሙስሊም ሆኖ የሚሳደብ ሊኖር ይችላል፣ ክርስቲያን ሆኖ የሚሳደብ ሊሆን ይችላል። ዋናው ነገር ገስት ላይ ያለው ሰው ከሰደቦት፣ ካንቋሸሾት፣ ሀሳቦትን ካላከበረ እሱ ሌላ ጉዳይ ነው። ያ ነው እንትኑ ማለት ነው። እሺ ኡስታዝ እናመሰግናለሁ። እኔ ጥያቄን ጨርሻለሁ። ኡስታዝ አንድ ጥያቄ ነበር። ጠይቃቸው። እሺ እንትን እሺ በሙላት በሁሉም ቦታ አለ በጸጋውና እሰማለሁ። ምን አልከኝ? በጸጋውና በአካሉ በሁሉም ቦታ የለም ብለዋል ቅድም። የት ነው ያለው በጸጋውና በአካሉ? ይሄ ነው ጥያቄ፣ የት እንዳለ። ጸጋ ማለት ለእግዚአብሔር የሆነ ነገር በምታረግበት ሁሉ እግዚአብሔር በጸጋው በመካከልህ አለ። ግን ስትዘሙት፣ ስትሰርቅ፣ ስትዘርፍ፣ ሰው ስትገድል እግዚአብሔር በምልአት ነው እንጂ በጸጋ ካንተ ጋር አይኖርም። በአካሉ ማለት ደግሞ በአካሉ በዓለም ይመላል። ለምሳሌ በአካል በግዙፍ አካል ወይም ደግሞ በሚታይ አካል ሳትወስነው በአካል እዚህ ቦታ የተቀመጠ ነው ብለህ አትወስነው። አካል እንዳለው ብቻ ነው የምትናገረው። ቅድም በአካሉ በሁሉም ቦታ የለም ብለዋል። ቅድም በሙላቱ በሁሉም ቦታ አለ፣ በጸጋውና በአካሉ ግን ግልጽ እንዲሆንልህ ለምሳሌ በእኛ ዶክትሪን በእኛ አስተምህሮ በቅዳሴ ማለት ስርዓት አምልኮ በምንፈጽምበት ቤተክርስቲያን ውስጥ ስጋው ደግሞ ስንቀበል ስርዓተ ቅዳሴ ሲፈጸም ኢየሱስ ክርስቶስ አምላካችን በአካል እንዳለ እናምናለን። ያንን የምንቀበለውን ስጋና ደም በአካል ያገኘ ነው አድርገን ነው ስጋውን የምንበላው ደሙንም የምንጠጣው። በአካል የምንለው ይህን ነው። በጸጋ የምንለው ደግሞ መንፈሳዊ ድርጊት ወይም ደግሞ በጎ አድራጎት በምናደርግበት በጉባኤ በአስተምሮ በዝማሬያችን መካከል እግዚአብሔር በጸጋ አለ ብለን እናምናለን። በምልአት የምንለው ደግሞ ልክ ሰይጣንም ሳይቀር ገሃነምም ሳይቀር ሲኦልም ሳይቀር እግዚአብሔር በምልአት አለ ብለን እናምናለን፣ እናስተምራለን። እሺ ሀሳቡን አላገኙትም ወይ? ሌላ ቀን በሰፊው እናወራለን። ቀጥሉ። በቃ ሌላ ቀን ሲመጡ እናወራለን በሰፊው። ችግር የለም። እሺ መምህር ጥያቄ ልጠይቆት እንዴ? ይቻላል። እሺ ኦኬ። ምን ላይ ልጠይቆት? ነገረ ክርስቶስ ላይ ልጠይቆት ወይስ ነገረ ስላሴ ላይ ልጠይቆት? ደስ ያለን ይሆናል የምትለው። ሞር የሚወዱት የትኛውን ነው ፓርቲ የሚወዱት? እኔ ሁለቱም ቢሆን ችግር የለም። በእርግጥ አሁን ምስጢረ ስላሴ እንዳንተ ላልሆኑ ለእስልምና ለማስረዳት በጣም ይከብዳል። ማለት ምስጢረ ስላሴ ከግዙፍ አካል ወጥተን የምናስረዳው ነው እና ምስጢረ ስላሴም ቢሆን ትረዳኛለህ ብዬ ስለማስብ ምስጢረ ስጋዌም ቢሆን ችግር የለም። ኦኬ ጥሩ። እንትን ላይ ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ እንዳለ ይናገራል። ዘዳግም 6:4፣ ትንቢተ ሚልክያስ 2:10፣ ዘካርያስ 14:9፣ ኢዮብ ምዕራፍ 31 ቁጥር 15 ላይ አንድ አምላክ እንዳለ ይናገራል። በአዲስ ኪዳን ላይ ደግሞ 16 ቦታ ላይ አንድ አምላክ እንዳለ ይናገራል። ማርቆስ 10:18 ላይ ጀምርና የያዕቆብ ምዕራፍ 2 ቁጥር 19 ላይ አምላክ አንድ እንደሆነ ታምናለህ፣ አጋንንትም ያምናሉ ይንቀጠቀጣሉ እያለ ይናገራል። ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም እያለ ኢየሱስ ክርስቶስ አንድ ሰው መጥቶ ቸር መምህር ሲለው የመለሰለትና እነዚህን ጥቅሶች ሐዋርያነ አበው የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት
ኤርሊ ቸርች ፋዘርስ የሚባሉት እነሱ አንድ አምላክ የሚለውን ለአብ ነው የሰጡት። አንድ አምላክ የሚለውን ለአብም ለወልድም ለመንፈስ ቅዱስ የሚሰጥ አለ ከሐዋርያና አበው ከሚባሉት መካከል? አንደኛ መጀመሪያ ለአብ ብቻ ሳይሆን መጀመሪያ የምናመልከው አንድ አምላክ ነው። ኡስታዝ ሀሳቡ ግልጽ። ከዚህው ጥያቄውን አስተካክለን ብንሄድ ምናመልከው እኔ ጥያቄ እሱ አይደለም። እናንተ አንድ አምላክ ታመልካላችሁ አታመልኩትም ሳይሆን ኤርሊ ቸርች ፋዘርስ ላይ የነበሩት አንድ አምላክ እያሉ የሚጥሩት ሶስቱን አካላት ነው ወይስ አንድ አምላክ የሚሉት አብን ነው? ሶስቱን አካላት የትኛው? እስቲ ከኤርሊ ቸርች ፋዘርስ ከሚባለው ሐዋርያና አበው ከሚባሉት ውስጥ ለምሳሌ ማቴዎስ ቁጭ ብሎ የነበሩት ወንጌል ልጥቀስልህ፣ ችግር የለም። ኖ የጠየቁት ከወንጌል አይደለም። ከወንጌል ሲሆን ከወንጌል ይሰጡኛል። እነዚህ 16 ጥቅሶችን አዲስ ኪዳን ላይ ያሉትን 16 ጥቅሶች እና ብሉይ ኪዳን ላይ ያሉትን 4 ጥቅሶች እሺ፣ ሃይማኖት አበው ለማውጣት የግድ መጽሐፍ ያስፈልገኛል። ሃይማኖት አበው አይደለም የጠየቁት። ሐዋርያና አበው የሚባሉት ወይም ደግሞ ኤርሊ ቸርች ፋዘርስ የሚባሉት ወይም ደግሞ የአፖስቶሊክ ፋዘርስ የሚባሉት መጀመሪያ የክርስቶስ የሐዋርያቶች ተማሪዎች የነበሩ እነ አግናጢዮስ፣ እነ ፖሊካርፕ፣ እነ ፓፒያስ፣ ቀለሜንጦስ፣ ዘሮም ምናምን የመሳሰሉት በዚህ ጉዳይ ላይ አንድ አምላክ የሚሉት ሶስቱን አካላቶች አንድ አምላክ ያሉበት ጥቅስ አለ ወይ? እነዚህን ጥቅሶች ሲያስቀምጡ አንድ አምላክ የሚሉት ለአብ ነው እየሰጡ ያሉት እነሱ ለሶስቱም አካላት የሰጡበት አለ ወይ ነው ጥያቄው። አዎ ለምሳሌ የዚህ ጋር የዘወትር ጸሎት ብለን የምንጸልየው አለ። እሱ አንድ አምላክ ብለን እናምናለን ብለው ሶስቱ ሁሎችም ባሉበት የተጠናቀቃለ። ግን እነሱ ኢንዲቪጁዋሊ እየግላቸው ሊጽፉም ላይጽፉም ይችላሉ። ግን 318ቱ የተስማሙበት መጽሐፍ ላይ ያለ ለምሳሌ ጸሎት ሃይማኖት ብለን ጥያቄ ከኤርሊ ቸርች ፋዘርስ ነው። 325 ላይ ኒቂያ ጉባኤ ላይ የነበሩ ሰለስቱ ምዕት ምን አሉ አይደለም ጥያቄው። ከነሱ በፊት ቅድመ ኒቂያ ጉባኤ የነበሩት ከጉባኤው በፊት የነበሩት እነሱ ላይ ጥያቄ እሱ አይደለም አላገኙትም እኮ ጥያቄ ሰለስቱ ምዕት ስለ ሥላሴ ምን አሉ ቢሆን ኖሮ የጥያቄው መልስ በአግባብና በቦታ ይሆን ነበር። ጥያቄው ሰለስቱ ምዕት ወይም 318ቱ ሊቃውንት ምን አሉ ሳይሆን ኤርሊ ቸርች ፋዘርስ ወይም ደግሞ የመጀመሪያ ቀዳማ የሚባሉት የቤተክርስቲያን አበው አፖስቶሊክ ፋዘርስ ሐዋርያና አበው የሚባሉት የሐዋርያትን እግር ተክተው የነበሩ ከሐዋርያት እግር ስር የተማሩ ሰዎች አንድ አምላክ የሚለውን ለሶስቱ አካላት የገለጹበት ማስረጃ አለ ወይ ነው ያልኩት የነበረው። እኔ ከዚያ በፊት ያለውን መጽሐፍ ቅዱስን እንጂ እነሱን አሁን ማስታወስበት ስለሌለኝ ኦኬ ችግር የለውም። ባይብል ላይ ብሉይ ኪዳን ላይ አዲስ ኪዳን ላይ አንድ አምላክ የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ከሶስቱ ሶስቱም ናቸው። እስቲ ማስረጃ አንድ ጥቅስ ስጡኝ እንዴ ማለት ሶስቱን አንድ አምላክ እንደሚላቸው አብን፣ ወልድ፣ መንፈስ ቅዱስ 3 ፐርሰንስ ዋን ኤሰንስ ብሎ ያለበት አምላክ ተብሎ ነው የተገለጸው። አንድ አምላክ የተባለው እኔ አንድ አምላክ አብ እንደተባለ ማስረጃ ልሰጥህ እችላለሁ። 26 ጥቅስ እሰጣለሁ። አሁን እሱን ላመጣል። ይኸውልህ አሁን ይሄን ዶክትሪን አንድ ጥቅስ ላይ ብቻ አይደለም የምታገኘው። ለምሳሌ ኑ ንፍጠር ባሪያ ነው በአምሳሊነ ሲል ለምሳሌ እሺ የአብርሃምን አንብበው ችግር የለም 18 አብርሃም ጋር ምን ልግባ? ኦሪት ዘፍጥረት ላይ ለአብርሃም ያህዌ ተገለጠለት ቀና ብሎ ሲመለከት 3 ሰዎች አየ ይላል። እሺ ከዚያ ምን አላቸው? ለሶስታቸው ምንድን ላምጣ አለ? እግራችሁን ልጠባቸው አላቸው። እሺ ካለ በኋላ ምን አለ? ጌታ ሆይ ባሪያህን አትለፈው አለ። እግራችሁን ልጠባቸው ሲል ሶስትነታቸውን እየገለጸ ነው። ጌታ ሆይ ባሪያህን አትለፈው ሲል ደግሞ አንድነቱን እየገለጸ ነው። እኮ እየነገርኩ ነው። ሶስት ሲሆን አንድ ሲሆን ሶስት እንደነ እየነገር ያለ 18 ላይ ያለው ሀሳብ ነው። እንደውም መጽሐፍ ቅዱሱ ካለ ምንድነው ባይብሉ ካለ ስልክ ላይ ብታነበልኝ ደስ ይለኛል። እዚያው አስረዳለሁ። ምን ላይ ነው ያለው? ቀደም ጠቅሰው ነበርኳት እኮ እኔ በቃል ነው የጠቀስኩት። ላውጣው አይደለ? ላውጣና እንየው 18 ላይ ነው። እሺ ወይም ደግሞ ሰርች ስታደርገው ይመጣልሃል። አብርሃም ብለህ ሰርች አድርግ። አረ ሰርች አያስፈልገውም። ዘፍጥረት 18 አንድ ላይ በቀትርም ጊዜ እሱ በድንኳኑ ደጃፍ ተቀምጦ ሳለ ያህዌ በመምሪያ አድባር ዛፍ ተገለጠለት። ዓይኖቹንም አነሳ፣ እነሆ 3 ሰዎችን በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስተው ሮጠ። እዚያው እያወራንበት እንሂድ። መጀመሪያ ላይ ዓይኑ ምን አየ ነው የሚለው። መጀመሪያ ላይ ዓይኑን ቀና ብሎ ሲያይ 3 ሰዎችን አየ ይላል። ወደኋላ ያለፍከው
በቀትርም ጊዜ ተቀምጦ ሳለ እግዚአብሔርን በመምሬ አድባር ዛፍ ተገለጠለት ይላል። እግዚአብሔር ተገለጠለት ሲል አሁን አንዱን እግዚአብሔር ነው እየጠራ ያለ። ዝቅ ብሎ ደግሞ ስንት አለ? ሶስት ሰዎችን በፊቱ ቆሞ አየ ይላል። ሶስት አለ። አሁንም ዝቅ በል ይቀጥላል። አሁን አንድና ሶስት እያደረገ ነው የሚሄደው። አንድና ሶስት እያደረገ ነው ያለው። እሺ እንትኖቹ ምንድን ናቸው? ሶስቱ ሰዎች ምንድን ናቸው? ሶስቱ ሰዎች ማለት በሶስት አምሳል ማለት እንግዲህ እግዚአብሔር አንድ እግዚአብሔር በሶስት አካል ይገለጣል ብለን የምናምነው። ስለዚህ ሶስቱ አሁን ስላሴ ብለን የምንጠራው ነው። ኦኬ እንደዛ ነው እሱ የሚያስቡት፣ ግን እንደዛ አይደለም። እንትኖቹ የአይሁዳኖችም ምንጮችም መጽሐፈ ኩፋሌም የሚያወራው መላእክቶች እንደሆኑ ነው የሚናገረው። ማስረጃ ልስጦት እኔ። አይ እሱ አይደለም መላእክቶቹ አብርሃም ቤት የገቡት ሶስት ሰዎች አብርሃም ቤት የገቡት ሶስት ሰዎቹ መላእክት ናቸው ይላል መጽሐፈ ኩፋሌ ላይ። ምን ይላሉ? የእነሱ አረዳድ ነው አሁን መጽሐፍ ቅዱስ እያወራን ያለ አንደኛ የእርሶ መጽሐፍ ነው። አሁን ይኸውልህ እነዛ ሶስት ሰዎች ይላል ገባል አባታችን፣ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አውዱ ላይ የለም አይደለ? ቆይ አይደለም። ስለዚህ እንዲገባኝ ነው መምህር፣ እነዛ ሶስት ሰዎች እግዚአብሔር የተገለጠባቸው ሶስት ሰዎች አሉ አይደለ? ከአብርሃም ንግግር ትረዳዋለህ። መላእክት እንዳልሆኑ ከአብርሃም ንግግር ትረዳዋለህ። አይ ችግር የለውም። እነዛ ሶስት ሰዎች እነማን ናቸው ነው የኔ ጥያቄ። እነዚያ ሶስት ሰዎች ስላሴ ብለን የምንጠራው እግዚአብሔር በሶስት አካል መገለጡን የሚገልጽ ምንድን ነው ማስረጃችን? እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ከምንድን ነው ማስረጃ ማግኘት የሚቻለው? ከአብርሃም ንግግር እየተረዳኸው እኮ ነው። እግዚአብሔር ነው እያለ እኮ የታለ አብ ወልድ መንፈስ ቅዱስ የሚለው ነገር የታለ? አይ እግዚአብሔር በሶስት ሰዎች እንደተገለጸ አውቃለሁ። እነዛ ሶስቱ ሰዎች ግን አብ ወልድ መንፈስ ቅዱስ ናቸው የሚለውን የት ነው ማግኘት የሚቻለው? እዚያው ጋር ሀሳቡ ግልጽ እያደረግልህ አልገባኝም። ጥያቄ እኮ ሀሳቡ ግልጽ እያደረግልህ እኮ ነው የኔ አባት። መጽሐፈ እንትን ላይ ኦሪት ዘፍጥረት ምዕራፍ 18 ላይ ለአብርሃም ሶስት ሰዎች ተገልጠው ነበር አይደለ? ሰዎቹ ከዛ ወዴት ሄዱ? አብርሃም ቤት የገቡት የነበሩ ሰዎች ወዴት ሄዱ ነው የሚለው ቁጥር 16 ላይ። ወዴት ሄዱ ብሎ ቦታ ይወሰንላቸው እንዴ ለነሱ ይላል። ኦሪት ዘፍጥረት 18 16 ላይ ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ ይላል። ወዴት ሄዱ? እሺ ይላል አይደል? ወዴት ሄዱ ይላል? ወደ ሰዶም አቀኑ የተባሉት ደግሞ ለሎጥ የሄዱት ናቸው። ሎጥ ቤት የገቡት መላእክት ናቸው። ሰዎቹም ይላል እኮ ሰዎቹም ይላል። ሰዎቹም የሚለው እነማንን ነው? ይኸውልህ ሰዎቹ ማለት መላእክትም በሱ አምሳል ይገለጣሉ። በአጭሩ አሁን የቤተክርስቲያኑ ዘፍጥረት 18 ላይ የገቡት ሰዎቹ ወደ ማን ሄዱ ይላል? ወደ ማን ሄዱ? ማጋ ሄዱ ይላል? ምን አልከኝ? እስኪ እሺ አብርሃም ቤት የገቡ ሰዎቹ ወዴት ሄዱ ይላል? ወዴት ነው ሄዱት ይላል? እዚህ ጋር የሚለው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ ይላል። ከዛ ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ አይልም ይላል። ስንት ሰዎች ናቸው ወደ ሰዶም የገቡት? ሰዶም ላይ የገቡትን እኮ ሶስት ሰዎች አላለም እኮ። ስንት ሰዎች ሄዱ? ወደ ሎጥ ጋር ሄዱት ስንት ሰዎች ናቸው ይላል? 19 ሰዎቹ ነው ያለ። ሰዎቹ ብቻ ነው ያለ እኮ። ስንት አይ ቁጥራቸው 19 ላይ ስንት ናቸው አለ? ቁጥር ስንት ሰዎች ናቸው አለ? ቆይ ሰዎቹ ሶስት ናቸው ያለ። አብርሃም ቤት የገቡትን ነው ሶስት ናቸው የገቡት ናቸው። ከዛ ወደ ሎጥ የሄዱት ስንት ናቸው? ወደ ሎጥ የሄዱት ሎጥ የገቡት ቤት የገቡት ደግሞ ሁለት ናቸው። ሁለት ሰዎች ናቸው። አብርሃም ጋር ስንት ቀረ? ሶስት። አብርሃም አይ አይደለም፣ አብርሃም ጋር አንድ አለ። ሁለቱ ከዛ ተነስተው አብርሃም ቤት የገቡት ውስጥ ሰዎቹ አቅንተው ወደዛ ሄዱ ይላል። ሁለቱ ሰዎች ይላል። ሁለት ሰዎች ናቸው። አብርሃም ጋር አንድ ቀረ። በአጠቃላይ ሶስት ናቸው። ሁለቱ ደግሞ 19 ላይ ምን ይላል? ሁለቱ ምንድን ናቸው ይላል? ወደ አብርሃም ቤት የገቡት። ቆይ አባታችን እዚህ ጋር ደግሞ ወደ አብርሃም ቤት የገቡት መላእክት በመሸ ጊዜ ይላል። ቆይ እያነበብኩልህ ነው። ሁለቱም መላእክት በመሸ ጊዜ ወደ ሁለቱ ሰዎች ናቸው። ስለዚህ አብርሃም ቤት የገቡት አብርሃም ቤት አሁን ይኸውልህ፣ አሁን የእንትኑ የመጽሐፉ ባለቤት እኔ አይደለም። አሁን ቅድም አንተ ስለ ቁርአን ስታብራራልኝ ባለቤቱ አንተ ስለሆንክ ነው በጥሞና ስከታተልና ስሰማ የቆየው። ግን መሞገት ደግሞ ይችሉ ነበር፣ እድሉ ነበሩት። እኔ ደግሞ እየሞገትኩኝ ያለሁት እነዛ ሶስቱ ሰዎች ስላሴ ስለመሆናቸው ማስረጃ ስጡኝ ነው ያልኩት የነበረው። እና ስጡኝ እርሶ ከሚፈልጉት ቦታ ላይ ምንጭ እኮ ማስረጃ እየሰጠው ያለ እዚያው ላይ መጀመሪያ እዚያው ላይ ያለውን ሀሳብ ስንግባባ ነው። አንደኛ ይኸውልህ እዚህ ጋር ተፈለሶ ለአብርሃም የተገለጹ ሶስት ሰዎች ናቸው አለ። ሲቀጥል ደግሞ እግዚአብሔር እንደሆነ ነገረ። ቀጥ ብሎ ደግሞ ጌታዬ ሆይ ባሪያን አትለፈው ብሎ እግዚአብሔር እንደሆነ እየነገረን።
ዘፍጥረት 19 ላይ እኮ አለ እንደዛ ይላሉ። በተመሳሳይ ይመጣልን በዚህኛው ይጠቀማሉ። ችግር የለም። በዚህኛው እንግባባና እንቀጥላለን። እንግባባና በዚህ 18 ላይ እግዚአብሔር እንደሆነ በሶስት አምሳ እንደተገለጠ ቀጥሎም ደግሞ አብርሃም ጌታዬ ሆይ አትለፈኝ ብሎ እያለ ያለው እግዚአብሔር እንደሆነ ፒውርሊ እየገለጠልን ያለ። እዚህ ጋር ሲመጣ ደግሞ ነው አብርሃም 16 ላይ ሲመጣ ደግሞ ሁለቱ መላእክቶች አሉ። ሁለቱ መላእክቶች ማለት ወደ ሰዶም የገቡት ወደ ሎጥ የገቡት ናቸው እንጂ እነዚያ ሶስቱ ስላሴ ወይም ደግሞ በሶስት አካል የተገለጠው እግዚአብሔር ወደ ሎጥ ቤት የገባው ማለት አይደለም። ስለዚህ አብርሃም ቤት የመጡ ስላሴ ናቸው። አይ አይደሉም፣ ስላሴ ነው የሚል ነገር እስካሁን ድረስ አላነበብኩም። ሀሳቦትን አከብራለሁ። ችግር የለም። ስላሴ ቁጥር ስለሆነ በዚህ ያለ ነው ቃል አይደለም የፈለኩት እኮ የኔ አባት። እኔ የፈለኩት ኦሪት ዘፍጥረት 18 ላይ አብርሃም ቤት የገቡ ሶስት ሰዎች አሉ። እግዚአብሔር ደግሞ በሶስት ሰዎች አማካኝነት ተገልጦ አብርሃምን ሲያናገሩ ነበር። እነዛ ሶስት ሰዎች ሶስት መላእክት ናቸው። እርሶ ደግሞ አብ ወልድ መንፈስ ቅዱስ ናቸው አሉ። ማስረጃ አልሰጡኝም። ዕብራውያን 13:2 ላይ አንድምታው ላይ ብትመለከቱ እንግዶችን መቀበል አትርሱ፣ በእንደዚህም አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል የሚለው ላይ ምን ይለዋል? እንግዳ መቀበል ስለወደዱ ሳያውቁ መላእክትን እንግድነት ይቀበሉ ዘንድ ያላቸው አብርሃምና ሎጥ ናቸው ይላል። አብርሃምና ሎጥ መላእክትን በእንግድነት ተቀብለዋል አለ። አብርሃም የቱ ጋር ነው መላእክትን በእንግድነት የተቀበለው? አንድምታው ላይ ነው ያለው። ሁለቱንም ላብራራል። ሁለቱንም አብርሃም ስላሴ ወደ አብርሃም ቤት ከሄዱ መላእክት የሉም ማለት አትችልም። ምክንያቱም ንጉስ ባለበት ሰራዊት ይኸውልህ አባቴ፣ የኔ አባት፣ እኔ የፈለግኩት ኦሪት ዘፍጥረት ምዕራፍ 18 ላይ ያሉት ይስሐቅን ያበሰሩት መላእክቶች እንደሆኑ ዮሐንስ አፈወርቅ ይናገራል። ለምሳሌ በሆሚሊው ላይ ጄኔሲስ 18 ሲፈታ ተናግሮ አይናገርም እንጂ ቆይ ላውጣለት ማውጣት ይቻላል። የኔ አባት በዚህ ሳያውቁ መላእክትን እንግድነት ተቀብለዋልና ይሄ ስለ ፓትርያርኩ ፍንጭ እንደሆነ ግልጽ ነው አለ። ስለ አብርሃም መሆኑ ማለት ነው። አብርሃም ነው እንግድነትን የተቀበለው አለ። ከዛ በኋላ ደግሞ ድርሳነ ሚካኤል ዘመያዣ ቁጥር 11 ላይ ደግሞ ወካበ መጹ መላእክት ወበጹ አበ ይስሐቅ ወነገሮሙ ከመ ይትወለድ ይስሐቅ ይላል። ያውቁታል እርሶ ግዙም ብዬ ነው። ወካበ መጹ መላእክት ይላል። መላእክትም መጡ ወበጹ አበ አብርሃም ወደ አብርሃም ማለት ነው። ወነገሮሙ ከመ ይትወለድ ይስሐቅ አለ። ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንደሚወለድ ነገሩት ይላል። ስለዚህ ይስሐቅ እንደሚወለድ የነገሩት መላእክት ናቸው ይላል። ይሄው እዚህ ጋር ኧረ በፍጹም አይደለም። ይሄው ድርሳነ ሚካኤል ነው የሚለው የኔ አባት። እኔ ካብራራውልህ አይደለም እሱ። ይኸውልህ መላእክት ያለበት ለምን እንደሆነ ላብራራልህ እና እሺ ይኸውልህ አሁን እኛ ስላሴ ለአብርሃም ተገለጡ ስንል እንደሆኑ ሶስት ሰዎች ብቻ አይደሉም ለአብርሃም የተገለጡ። እግዚአብሔር ንጉስ ነው። ንጉስ ከሆነ ደግሞ መላእክቶቹ አሉ። ልክ እዚህ አዲስ ኪዳን ላይ ስናስታርቀው እንደነበረ መላእክቶቹ አሉ። ስለዚህ ወደዚያ ወረዱ ብሎ ያንን ቅድም ወደ እንግዶችን ተቀበሉ ሳያውቁ እንግዶችን ተቀብለዋል ብሎ ሊገልጽ የፈለገ በስላሴ ዙሪያ ያሉ መላእክትን ሊገልጽ ነው እንጂ አብርሃም ቤት የወረዱት ወይም ደግሞ የተገለጡት ስላሴና ወይም ደግሞ እግዚአብሔር እና ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚለውን በምንድን ነው ማስረጃ ማገኘው? ከየት ነው ማግኘት የምችለው? ራሱ ላይ ሌላ ጥቅስ አልጠቅስልህም። እግዚአብሔር ሶስቱ ሰዎች መላእክት ይኸውልህ የኔ አባት፣ ሶስቱ መላእክቶች አብርሃምን እንግድነት የተቀበላቸው መላእክትን እንደሆነ መጽሐፈ ቅዳሴ ንባቡና ትርጓሜው ይናገራል። ለምሳሌ 1988 ገጽ 376 ላይ ቢያዩት ማለት የአይሁዶች መጽሐፍም አብርሃም ቤት የገቡት ሶስት መላእክቶች ዮናታ ላይ ምን ይላል? ምዕራፍ 18 ቁጥር 1 ሶስት መላእክቶች ወደ አብርሃም ቤት ተላኩ፣ ሶስቱም ለሶስቱ ጉዳይ ተላኩ እያለ ይናገራል። ታልሙድ ዮማ የሚባለው የታልሙድ የአይሁዶች መጽሐፍ ላይ 9:18-1-2 ሲናገር ወደ አብርሃም የመጡ ሶስት አገልጋዮች መላእክቶቹ ከሶስቱ ሚካኤል፣ ገብርኤልና ሩፋኤል ናቸው ብሎ ነው የሚያስቀምጠው ታልሙድ ዮማ የሚባለው ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 18 ላይ ያሉ ሶስቱ ሰዎች መላእክቶች እንደሆኑ መጽሐፍ ቅዱስ ይናገራል። እርሶም ሶስቱ ሰዎች የተባሉት አብ ወልድ መንፈስ ቅዱስ ናቸው የሚለው ማስረጃ ከየት አመጡት? አንደኛ። ሁለተኛ ነገር ደግሞ መጽሐፈ ኩፋሌ አልቀበልም አሉኝ። እርሶ አላልኩም። ቆይ እንደሱ አይነት እዛ ላይ መልአኩ ከፍሎ ከኩፋሌ ላይ ከፍሎ ዘፍጥረት ላይ ከፍሎ ለሙሴ ሲነግረው ምን አለ? እኛ ነበርን እንትን ይሄድ ነው መጽሐፈ ኩፋሌ 12:41 ላይ ማለት ነው። መተን እንትን ያለው እኛንን መላእክትንን ብሎ ነው ያስቀምጠው መጽሐፈ ኩፋሌ ላይ። መላእክት እኛንን አብርሃምን ያበሰርነው ማን ነው? አብርሃምን ይስሐቅ እንደሚወልድ ያበሰርነው እኛንን እያለ ይናገራል። ደስማው እሺ እኔ አባት መጽሐፈ ኩፋሌ ምዕራፍ 12 ቁጥር 41 ላይ ባጭሩ ግን የምነግርህ ነገር ማለት ነው። ይሄን ነገር አሁን አንደኛ መጽሐፍ ቅዱስ ነው።
መጽሐፍ ቅዱስ እስከሆነ ድረስ ሌላ ማስረጃ አልፈልግም። እሺ አይ መጽሐፈ ኩፋሌ ላይ ላውጣለሁትና 1249 ላይ ያውጣላቸው አንዴ 1249 ላይ በአራተኛ ወር ተከታተሉኝ የኔ አባት በአራተኛ ወር መባቻ በመምሬ ባለው በግራሩ ስር ለአብርሃም ተገለጥንለት ከእሱ ጋር ተነጋገረ ከሚስቱ ከሳራ ጋር ልጅ እንደሚሰጠው ነገር ነው ሳራ ይህን ነገር ከአብርሃም ጋር እንደተነጋገረች ሰምታለችና ሳቀች እኛም ዘለፍናት እርሷም ፈርታ ስለነገረው ነገር እንደሳቀች አስተባበለች ይላል እዚህ ጋር ከሚስቱ ጋር ከሳራ ጋር እንደሚሰጠው ነገር ነው ተነጋገርን ዘለፍ ነው እያለ የሚያወራው ማን ነው መላእክት ነን እኛ መላእክት ነን ይላል መላክ ገጹ ነው ሙሴን እያናገረ ያለው 11 13 ላይ ያወጣላቸው አንዴ አውዱን በተከተለ 13 ላይ መላኩ ነው እየተናገረ ያለው የት ይላል አይ አውዱ ላይ ቆይ አውዱ እንዳለ በአጠቃላይ መጽሐፍ ቁፋሌ ላይ የሚያወራው መላኩ ነው እንዲያደረገን እሺ 10 ይወሉት አምሩት ምን ይላል ያምሩት ፈጣሪያችን እግዚአብሔር እኛን እንዲያለን አለ ባዩ ማን ነው ፈጣሪያችን የሚለው ማን ነው ፈጣሪያችን እግዚአብሔር እኛን እንዲያለን የሚለው ማን ነው ይሄንን እንትና ባንለው ብቻ ፍጡር እንዳለ ተረዳው ዝም ብለህ እንዴ መላኩ ነው እንጂ መጀመሪያ መላኩ መጥቶ ሲያነጋግረው ይናገር መጽሐፍ ኩፋሌ 1 ላይ 21 ላይ መላክ ገጹ መጣ አንድ ቋንቋ የሆነ ወገን እኮ አይ የጠየቁት ምንድነው አንድ ፍጡር መልአክ መጥቶ መላከ ገጹ ደግሞ እንትና ነው ሚካኤል ነው አይደለ ና ሚካኤል መላከ ገጹ ይባላል አይደል ዳር 12 ላይ በእናንተ ትምህርት ማለት ነው ራሱ ና ሚካኤል በተመረተ ምናምን ነገር ትላላችሁ ስለዚህ ከግብጽ ምድር ያወጣው መላከ ገጽ የሚባለው ሚካኤል ነው ሚካኤል መጥቶ ለሙሴ ምንድነው ያለው እኛ አብርሃምን አነጋገርነው ወደ ሌላ ትሄድ ቆይ አሁን ወደ ሌላ ትሄድ አሁን ጥሩ እያወራን ያለ ነው ብዙ ሰውም እየሰማን ያለውና እዚህ ጋር ኩፋሌ ላይ ጠቅስ ያመጣው እኛ መላእክት ነን ለአብርሃምና ለሳራ የነገርናቸው ይላል ላልክ የሚል የለም እኛ መላእክት መላኩ ነው እየተናገረ ያለው የኔ አባት ተነጋገርን ይኸውልህ የኔ አባት ተነጋገርን መልሰው ቅድሙ ላይ እሺ 49 ላይ ሂድ 49 ላይ ኩፋሌ 49 ላይ 1249 ላይ በአራተኛው ወር መባቻ በግራሩ አንጻር ባለ በወይራው ስር ለአብርሃም ታየ ነው ከእርሱም ጋር ተነጋገር ነው ከሚስቱ ጋር ልጅ እንዲሰጠውም እኛ ነገር ነው ሳራም ይህን ነገር ከአብርሃም ጋር እንደተነጋገርን ሰምታለችና ሳቀች እኛም ዘለፍናት ፈርታ ስለተነገረው ነገር እንደሳቀች መሳቋን አሌ ምንድነው አሌ አለች ነው ይላል እዚህ ጋር አሁን እኛ መላእክት ነገርናት የሚል የለ ከመጀመሪያ ጀምሮ የኔ አባት መጽሐፈ ኩፋሌ ምናልባት ስላላጠኑት ከአንድ ጀምሮ እንደዚህ አይነት ቃል አትጠቀም ከመጀመሪያውን ጀምሮ እኔው ለማለት ፈልጌ ነው ይቅርታ አድርጉልኝ መጥፎ ነገር ከተናገርኩኝ ያው ስለማከብሮትም ከአክብሮት ጋር ነው እኔ እንደዚህ ሰው ማቃለል ምናምን አይመቸኝም በተለይ መምህር የሆነ ሰው መከበር አለበት የሚል እንትን አለ በምንም መልኩ ይሁን ራሱ ማለት መጽሐፈ ኩፋሌ ምዕራፍ 1 ላይ መጥቶ ያነጋገረው ማን ነው መላከ ገጹ ነው አይደለ የእስራኤል ልጆች እያለ መጽሐፈ ኩፋሌ ምዕራፍ 1 ላይ አንድ ጊዜ ያወጣልኝ ይኸውልህ አንድ ነገር ምን አለ መሰለህ ጉዳዩ በመላእክት ቢጀምርም መላእክት የሥላሴን ሐሳብ ሪፍሌክት ያደርጋል ለምሳሌ አንተ የምታስተምረው ቃል ያንተ አይደለም የእግዚአብሔር ነው መላኩም መጥቶ እያስተላለፈው ያለ ሥላሴ አብርሃም ቤት የገለጡትና የተናገሩት ነገር ነው ልክ እንዳንድ ሰባኪ ጀምሮ አንዴ ይሁትና መላኩ ነው የሚያወራው ሁሉንም ነገር ከመጀመሪያ እስከ መጨረሻው ድረስ አውራ ተብሎ እንደተላከ እሺ ከመጀመሪያ ጀምሮ እስከ መጨረሻው ድረስ አውራ ተብሎ የተላከው መልአከ ገጹ የሚባለው ነው ቁጥር 5 ላይ ይሁት መልአከ ገጹ ሐሳብህን ተቀብያለሁ ወይ ስለዚህ እዛ ጋር እየተናገረ ያለው መልአኩ ነው እንደዛማ ከሆነ ፈጣሪያችን እግዚአብሔር ለኛ እንዲያለን እያለ የሚያወራው ወይ 700 ሰው ምናምን እዚህ ጋር አሁን ኡስታዝ ምን አለ መሰለህ እያልኩ ያለው መልአኩ የተናገረውም ቃል ሥላሴ ያደረጉትን ድርጊትና የተናገሩትን ነው እያስተላለፈ ያለ እንጂ የራሱን አይደለም የራሱ ቢሆን ኖሮ እኛን የተገለጥን ማለት አለበት አዎ እሱ ነው እኮ ማለት እኮ የኔ አባት አሁን ምስላይ መልአከ ገጹ እንዲህ አለው
ዓለም ከተፈጠረ ጀምሮ ለዘላለም የመሰገንበት ቤተ መቅደስ በመካከል መላከ ገጹ እየተናገረ ያለ እኛንን የተገለጥን እያለ ሳይሆን ስለተገለጡ ስላሴ ነው እያብራራ ያለ አይደለም። እሱ እሺ፣ ሁለት ላይ ይዩትና 2 3 እያልን ስንመጣ ይገባው እንትን ይላሉ ይረዱታል ብዬ አስባለሁ። ቁጥር 4 ላይ 2 4 ላይ እስቲ ችግር የለም ቆይ የኔ አባት አንዴ ይታገሱኝ ከይቅርታ ጋር ይኸው እየሰማሁት። እሺ ይኸውልህ መልአከ ገጹ በእግዚአብሔር ቃል ሙሴን እንዲህ ያለው እግዚአብሔር አምላክ በ6 ቀን ፍጥረቱን ፈጥሮ በ7ኛው ቀን ጻፈ አለው ይለዋል። መልአከ ገጹ ነው የተናገረው። ከዛ በኋላ 4 ላይ ምን ይለዋል? እዛው ላይ 4 ላይ አሁንም መልአከ ገጹ ሲናገር ምን ይላል? በደንብ ይዩት። በሁለተኛው ሱባኤ በ6ኛው ቀን ቁጥር 4 ምዕራፍ 4 ቁጥር 1 ላይ በሁለተኛው ሱባኤ በ6 ቀናት በእግዚአብሔር ቃል አራዊት ሁሉ፣ እንስሳት ሁሉ፣ አዕዋፋት ሁሉ፣ በምድር የሚንቀሳቀሱ ፍጥረት ሁሉ፣ በውሃ የሚንቀሳቀሱ ፍጥረት ሁሉ በየወገናቸው በየመልካቸው ወደ አዳም አመጣን አለ። ማን ነው አመጣን የሚለው? ወደ አዳም አመጣን የሚለው ማን ነው? እዚህ ቆይ እያነበብክ ነው። ከሁለተኛው ሱባኤ በ6ኛው ቀን እግዚአብሔር ቃል ታዘን እንስሳትን ሁሉና አራዊትን ሁሉ በዚህ ዓለም የሚመላለሰውን ፍጥረት ሁሉ አዕዋፍን ሁሉ በውሃም ውስጥ የሚመላለሰውን ፍጥረት ሁሉ በየወገኖቻቸው በየመልካቸው ወደ አዳም አመጣን። ምንድነው ይሄ? አመጣን ባዩ ማን ነው እኮ? አመጣን የሚለው ተናጋሪው መልአኩ ነው። እሺ ከዛ በኋላ ካለ በኋላ ቁጥር 4 ላይ ምን አለ? መልአኩ ነው ያለ ያለው እዚህ ጋር ምን አለ? ቁጥር 4 ላይ መልአኩ አመጣን አለ አይደለም። ቁጥር 4 ላይ ምንድን ነው የሚለው? ተከፍቷል ይሁት የኔ አባት እኮ 4 ላይ ደግሞ ምን አለ? እግዚአብሔር ለኛ እንዲህ አለን፣ እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳምን ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም አለ እንቅልፍን አመጣበት፣ እርሱ ተኛ አለ። አሁን ይሄን ነገር እየተናገረ ያለ መልአኩ ነው እኮ። መልአኩ ነው። እግዚአብሔር ለኛ እንዲህ አለን አለ። ምን አለን? እግዚአብሔር ለኛ ምን አለን አለ? እግዚአብሔር ለኛ ምን አለን አለ? እግዚአብሔር ለኛ እንዲህ አለን። ይቆራረጣሉ አባ። በአዳም ምንድነው ተቆርጦ የቀረው? ይቆራረጣሉ፣ እርሱ ይቆራረጣሉ። ከእንደገና እንትን በሉ። እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይኖር ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳት እንፍጠርለት። ምንድነው ኮንሴፕት እዚህ ጋር እያመጣው ያለው ማስረጃ ወይ እኛ እያለ እያወራ ያለው ተናጋሪው የመጽሐፈ ኩፋሌ ሙሉ ተናጋሪው መልአኩ ነው እያልኩኝ ያለሁት። አይ ሙሉ የሚል አይደለም። ይኸውልህ አሁን እዚህ ጋር እውነታው መልአኩ እኮ ተናገረ እያልኩ ነው። አሁን ኡስታዝ ያልተግባባንበት ጉዳይ አለ እዚህ ጋር። መልአኩ አልተናገረም እያልኩ አይደለም እኮ መጀመሪያ ተረዳኝ። እግዚአብሔር ለኛ እንዲህ አለን፣ ፈጣሪያችን እግዚአብሔር እንዲህ አለን። ስላሴ አብርሃም ቤት አመጣን እኮ። ይኸውልህ የኔ አባት አሁን አብርሃም ቤት ያነጋገር ነው መልአኩ ምን አለ? አነጋገር ነው እያለ ያለው መልአኩ ነው በዚህ ጥቅስ መሰረት። እኔ ጋር ነው የሚቆራረጠው ባይዘው ወይስ እሳቸው ጋር ነው? አሁን እኔ ጋር ነው የሚቆራረጠው ወይስ እሳቸው ጋር ነው? ኔትወርኩን አስተካክል። ኔትወርኩ የኔ ነው እሳቸውም ይቆራረጣል። የኔ ይቆራረጣል። ያንተ አሪፍ ነው። ወአለይኩም ሰላም ነው። እንትን አርግ እርሶ ጋር ነው ያለው። ሪፖርት አለ። ኮፒ ሊንክ አርጋ ጀማ እኔ ጋር ነው ችግሩ። አዎ ይቆራረጣል የሚሉት የእርሶን ነው። እኔም ይቆራረጥብኛል። ኦኬ እየተሰማ ነው አሁን እየተሰሙ ነው። እየሰማኝ ከሆነ መልአኩ አልተናገረም ሳይሆን መልአኩ ሪፍሌክት እያደረገ ሪቫይዝ እያደረገ ያለው አብርሃም ቤት ስላሴ ያደረጉትን ነው። ግን እዚህ ጋር ለእኔ አሁን አይደለም ብለህ ልትከራከረኝ የምትችል እኛ በአብርሃም ቤት የተገለጥ ነው እኛ መላእክት ነን ቢል ኑሮ ምንም በቃ ያን እዚያ ታይ ቀደም የነገርኩን 100% ውድቅ ያደርገዋል። እዚህ ጋር ግን መልአኩ ቢናገርም መላእክት ለስላሴ ቤት እንዲህ አሉ፣ ሳራን እንዲህ አሏት፣ እንዲህ ተገለጡላት። ልክ አንድ ሰባኪ የእግዚአብሔር ቃል እንደሚሰብከው ነው መልአኩ እየሰበከ ያለ እንጂ እኛንን አላለም ነው እየመለስኩልህ ያለው ጥያቄ። አዎ ልክ ነው። ሀሳቦትን አከብራለሁ። ግን እንትን ላይ መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25፣ መጽሐፈ ኩፋሌ ምዕራፍ 2 ቁጥር 4፣ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 1 እና ቁጥር 4 ላይ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ሙሉ አውዱን ቢመለከቱት እየተናገረ ያለው መልአኩ ነው
እንዲሁ ልክ ነው። መጽሐፈ ኩፋሌ ምዕራፍ ተቀብያለሁ። አንዴ የጉንጭ ልጨርስ አባቴ እሱን ተቀብያለሁ። እንዳዳመጥኩት አዳምጡኝ አንዴ እሺ፣ ከይቅርታ ጋር እሺ እንዳዳመጥኩት ማለት ኦሪት ዘፍጥረት ላይ ያለውን 18 ላይ ያለውን ታሪክ ሲነግረን መልአኩ እዛ ላይ ኩፋሌ ላይ ከፍሎ እየነገረው ሲናገር ኦሪት ዘፍጥረት ምዕራፍ 18 ላይ ያለው መጽሐፈ ኩፋሌ 1249 ላይ ሲናገር ምንድን ነው ያለው? እኛ አነጋገርናት እያለ እየተናገረ ያለው መልአኩ ነው። አይ ቲንክ ከዚህ በላይ እንትን ማለቱ እርሶንም ማድከም ነው መናቅም ነው የሚሆነው ለኔ። ዝም ብሎ ጉንጭ አልፋ ንትርክ እኔ እንደ አውዱ እኔ አሁን እርሶን ጠየቁት 2-3 የጠየቁት መጽሐፈ ኩፋሌ 1249 ላይ እየተናገረ ያለው መልአኩ እንደሆነ አውዱ ላይ በደንብ አግኝተነዋል። መጽሐፈ ኩፋሌ 1249 ላይ እየተናገረ ያለው ፈጣሪ ነው እየተናገረ ያለው የሚል ማስረጃ አንደኛ ከአውዱ አልሰጡኝም። ሁለተኛ ነገር ደግሞ ምንድነው ኦሪት ዘፍጥረት ምዕራፍ 18 ላይ እነዛ ሶስት መላእክቶች እንደሆኑ ብዙ ማስረጃዎችን ሰጥቼዎታለሁ። እርሶ ግን አንድ ጥቅስ አላመጡልኝም። ራሱ ዘፍጥረት 18 ላይ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አንደኛ አውደ ንባቡ ላይ የለም፣ ኮንቴክስቱ ላይ የለም። ሁለተኛ ቴክስቹዋል አፕሮች በሆኑ ነገሮች ላይ አልተገኘም። የቱ ጋር ስንል የእንትን ላይ አላገኘነውም። ምንድነው ዕብራውያን 13:1 ላይ መላእክቶች የተባሉት አብርሃምን በእንግድነት የተቀበሉ መላእክቶች አብርሃም ቤት የገቡት እንግዶቹ መላእክቶች እንደሆኑ ነግረውናል። አንድምታው እንደዛ ነው የሚናገረው። የዘፍጥረት አንድምታ ራሱ ዘፍጥረት 18 ላይ የተለያየ አተረጓጎም እንዳለው ነግረውናል። ዮስጦስ ሰማዕቱ ዮስጦስ ወይም ደግሞ ጀስቲን ማርቲክስ የሚባለው ኦሪት ዘፍጥረት ምዕራፍ 18 ላይ የገቡት መላእክት ናቸው ብሎ አስቀምጧል። ዮሐንስ አፈወርቅ መላእክት ናቸው ብሎ አስቀምጧል። እኔ የፈለግኩት ምንድን ነው እዛ ዘፍጥረት 18 ላይ የገቡ ሰዎች ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል አታስረዝመው። አውሩ ችግር የለም። ይኸውልህ አሁን መላእክት ናቸው እሱ አሁን ያን ታረዳድ ነው። አሁን እኔ በእርግጠኛ ሆነት ሆኜ የምነግርህ ይሄንን አሁን እኔ ያነሳውን እኔ እናንተ የተከራከርንበትን ጉዳይ የትኛውንም የኦርቶዶክስ መምህር ብጠይቀው ከኔ በተሻለ ሁኔታ ሊያብራራልህ ይችላል፣ ሊያግባባህ ይችላል እንጂ ይሄን ጉዳይ መላእክት ናቸው ብሎ አንቀበልም፣ ፈጽሞ አንቀበልም። የማንቀበልበት አንደኛ እዚያው መጽሐፍ ቅዱስ ላይ እግዚአብሔር እንደሆነ እየነገረ ነው። ሁለተኛ አንተ ማስረጃ አድርገህ ያመጣው መጽሐፈ ኩፋሌ ላይ ያለው እኛ መላእክት ነን የሚል የለም። መልአኩ ተናግሯል ወይ? አዎ ተናግሯል። መልአኩ የተናገረው ነው። መልአኩ የተናገረው ልክ አብርሃም ቤት የተገለጡትን ሥላሴ አንድ ሰባኪ አንተ አሁን ስለ አላህ እንደምትሰብከው እዚያ ጋር የተገለጠውን ነገር ነው ለሰዎቹ እየነገረ ያለ እንጂ እኛ ነን አላለም ነው። አሁን ከዚህ በላይ ብናወራበት ጉንጭ አልፋ ብቻ ነው የሚሆነው። እኔ ስለማከብሮትም ነው ጉንጭ አልፋ እንዳይሆን የፈለኩት። ዘፍጥረት 18 ላይ አይተህ ከሆነ ባይብል ላይ ብዙ ቦታ ላይ እንደዚህ ሰው እየተባለ የሚጠቀሱ ነገሮች በአጠቃላይ መላእክቶችን ነው የሚያመለክተው እንጂ አይደለም። በዚህ ነገር ላይ አንድ ነገር ሲያወሩ አዳምጬዋለሁ። ደግሞ እኔንም ቢያዳምጡኝ ደስ ይለኛል። የጉንጬን እንኳን መጨረስ ቢያንስ ማለት ነው። ማለት ከአክብሮት ጋር ነው እኔ ከእርሶ ጋር የማወራው። እንዲህ ከማንኛውም ሰው ጋር እንደምናወራው እርግጫ ነገር ራሱ አንጠቀም። ለምን እርሶ የተከበሩ አስተማሪ ኖት። በዛ ላይ ደግሞ ተከባብሮ ማውራትም ደስ ይላል። በሰላም መለያየት ማለት ኦሪት ዘፍጥረት 32:28 ላይ ከእንግዲህ ወዲህ ስም እስራኤል ባይባልም ያዕቆብ ይባላል፣ ከአምላክና ከሰው ጋር ታግለህ አሸንፈሃል አለ። ሰው የተባለው ሆሴዕ 12:3 ላይ መልአኩ እንደሆነ ይናገራል። ዳንኤል 9:21 ላይ በራእይ አይቼ የነበረ ሰው ገብርኤል እነሆ እየበረረ መጣ ይላል። ገብርኤል ሰው ተብለዋል። መላእክቶች ሰዎች ይባላሉ። ነገር ግን ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም ይላል። አምላክ ሰው ሆኖ ይገለጣል የሚል ብሉይ ኪዳን ላይ የለም። ሰው ሆኖ ተገለጠ የሚል ነገር የለም። የሚገለጡት በአጠቃላይ ሰዎች ከተባሉ መላእክት ናቸው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 16 ላይ ሰዎቹ ወደ ሰዶም ወደ ሎጥ ቤት እንደሄዱ ይናገራል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 22 ላይ ሰዎቹ እንደሄዱ ይናገራል። የሰዎቹ ቁጥር ደግሞ በቁጥር ዘፍጥረት 19:11 ላይ ሁለት ሰዎች እንደሆኑ ይናገራል። እነዛ ሁለቱ ሰዎች ሁለት መላእክት እንደሆኑ ዘፍጥረት 19:1 ላይ ይናገራል ማለት ነው። ስለዚህ ከዚህ አንጻር አብርሃም ቤት የገቡት ሰዎች መላእክቶች እንጂ አብ ወልድ መንፈስ ቅዱስ ናቸው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ምንም አይነት ማስረጃ አያገኙ ማለት ነው። ቀጥሉ። ድምጽ ላሰማ ብዬ ነው። ቀጥሉ። አፍዋንስ አውሩ አባታችን። ኦኬ፣ ሰው ተብሎ የተገለጡ መላእክት ብቻ ናቸው ያልከው ሀሳብ መላእክት በነገራችን ላይ እግዚአብሔር በስነ ፍጥረት ሁሉ ይገለጣል። በሰው ብቻ አይደለም። መላእክትም ቢሆን በሰው ብቻ አይደለም፣ በደመናም በጭጋግም በቁባርም ይገለጣል። አሁን ይሄ ለእኔ ብዙ እንትን አልሰጠኝም። ዞሮ ዞሮ ግን እዚህ ጋር ያለው ሀሳብ እኔ እንደተናገርኩት እዚያ ጋር የተገለጡት ሥላሴ ናቸው። እዚያ ጋር ለሎጥ የተገለጡት ደግሞ መላእክት ናቸው። በሰው አምሳል ለእግዚአብሔር አልተነገረም ወይ? ሰው ሲመስል ራሱ ማነው? ራዕየ ዮሐንስ ላይ ማነው? ይቅርታ፣ ትንቢተ ኢሳይያስ ላይ በአሞተ ሞተ ኦዚያ ንጉሥ ርክብ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋ። ማነው? ኦዚያን በሞተ በአመቱ እግዚአብሔር
በረጅም ዙፋን ላይ ተቀምጦ አየሁት ሲል ያ በሰው አምሳል የታየ እንደሆነ ያስረዳል። እንግዲህ እዚያ ጋር የተቀመጠው አምላክ አይደለም። በዙሪያውም መላእክት ቅዱስ ቅዱስ እያሉ ያመሰግኑ ነበር አለ እንጂ መልአኩ በሰው አምሳል ዙፋን ላይ ተቀምጧል አላለም። ስለዚህ እግዚአብሔር በሰው አምሳል ተገልጧል፣ መላእክትም ተገልጧል እንጂ የሰው አምሳል የመላእክት ናቸው ብቻ ብሎ ብሉይ ኪዳንም ላይ አይዘጋም። እሺ ጨረሱ? ልቀጥል? ጨርሻለሁ። ቀጥል። ምንድነው መሰሉት ኢሳይያስ 6:1 ላይ ራእይ ነው። ኢሳይያስ 1:1 ላይ የአሞጽ ልጅ የኢሳይያስ ራእይ ነው የሚለው። በራእይ ነው ያየው። በራእይ ደግሞ የሚታየው በእናንተ ትምህርት ኢነርጊያ ነው፣ ግብረ ባህሪያት ነው። ፈጣሪ በህላዌ ደረጃ ወይም በኑባሬ በወሲያ ደረጃ ታይቷል ተብሎ በእናንተም እምነት የለም። በቴዎሎጂያችሁ ደረጃ ነው። ወደፊትም ነጸሮተ ስሉስ ቅዱስ የምትሉት እናንተ በቴዎሲስ የምትሉት ወይም ደግሞ ሱታፌ አምላክ በሚባለው ነገር ራእይ 22:4 ላይ ባሮቹም ፊቱን ያያሉ ሲል ፕሮሶፖኑን የምታዩት ወይም ፊቱን የምታዩት በግብረ ባህሪያት እንጂ በኤሰንሱ ደረጃ አይደለም። ስለዚህ ነቢያቶች አዩት የተባለው በአካል ደረጃ ወይም በህላዌ ደረጃ ሳይሆን በራእይ ነው። በተለያየ ነገር ነው ሲያዩ የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ከቶ ያየው ማንም የለም ነው የሚለው። ዮሐንስ ወንጌል 6:46 ላይም አብን ያየ ማንም የለም ነው የሚለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ሰዎች ሊያዩትና ሊቀርቡ በማይችል ብርሃን ውስጥ ይኖራል፣ አንድስ እንኳን ሰው አላየውም ሊያየውም አይቻልም ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ ደግሞ እግዚአብሔርን ያየው ከቶ ማንም የለም ይላል። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ደግሞ ለማይታየው ለማይጠፋው ለማይሞተው ለዘመናት ንጉስ ምስጋና ይሁን እያለ ይናገራል። ፈጣሪም በህላዌው ደረጃ ያየው አንድ ሰው እንኳን የለም። በኢነርጊያ ደረጃ ነው በእናንተ ትምህርት። ኢሳይያስ 6:1 ላይ ያለው አምላክ በሰው ተገለጠ አይደለም የሚለው። አምላክ ሊገባው በሚችለው መልኩ ተገልጦለታል። ልክ ሕዝቅያስ ላይ እንደተገለጠለት፣ ለሚልኪያስ እንደተገለጠለት፣ ለሙሴ እንደተገለጠለት በተመሳሳይ ደግሞ ለዳንኤል እንደተገለጠለት ዳንኤል 7:11 ላይ እንደተገለጸው በዘመናት የሸመገለው ነጩ ምናምን ነገር የሚለው። በተረፈ በሰው አምሳል ተገለጠ የሚል ነገር የለም። ባይሆን በመጽሐፍ ቅዱስ ላይ ዘፍጥረት 18 ላይ ያሉ የመጡት ሰዎች በልተዋል፣ ጠጥተዋል፣ እግራቸውንም ታጥበዋል። ልክ ዘፍጥረት 19 ላይ እንደበሉና እንደጠጡ እግራቸው እንደታጠቡ ማለት ነው። አምላክ እግሩ ሊታጠብ አይችልም። መለኮት ነው። መለኮት ሰማይና ምድርን የሞላ ነው። እንድታበራራ ግልጽ ነው። አይ አይደለም። እሺ ማለት አብረን እንድታበራራው ስለፈለኩ ነው። አብርሃም ቆይ እሺ ይሁንልዎት። እሺ ቀጥል። አብርሃም በምን አያቸው ብለን የምታስበው አንተ? ማንን? ሶስቱ ሰዎችን በምን አያቸው ብለን በሉም ጠጡም ስትል ነው። እነዛ ሶስት ሰዎች መላእክት ናቸው ነው እኮ የምሉት። ዘፍጥረት 18 ላይም ኦሪት ዘፍጥረት 32 ላይም ለያዕቆብም ሲታዩ ነበር መላእክቶች። ዳንኤል ላይ ማየት ይችላሉ እኮ ጠቅሻለሁ። እሺ አሁን እንደዚህ ከሆነ መላእክቶች ሰው ሆኖ ይታያሉ። ሰው ያ ምንድነው? ቴዎፋኒ ይባላል። እሱ ትምህርት ራሱን ይቻላል። እኔ ጠየቁት ያለው ጥያቄ ዘፍጥረት 18 ላይ ያለው ለአብርሃም ተገለጠለት ይላል። ተገለጠ ማለት መታወቅ ነው ራሱ። ይህ ምንድን ነው የሚያሳየው? ማኒፌስቴሽንን ነው የሚያሳየው። ለምሳሌ ሶምሶም ለደሊላ በልቡ ያለውን ገለጠላት አለ። አሳያት ማለት አይደለም፣ አሳወቃት ማለት ነው። ስለዚህ ዘፍጥረት 18 ላይ ለአብርሃም ተገለጠለት ሲል ሬቬሌሽን ነው የሚያመለክተው፣ መታወቅን ነው የሚያሳየው። ዘፍጥረት ምዕራፍ 18 ላይ ለአብርሃም ሲገለጥለት በሶስት ሰዎች ነው የተገለጠለት። እነዛ ሶስት ሰዎች ደግሞ ማን ናቸው? መላእክት ናቸው። እነዛ ሶስት ሰዎች ግን አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል ባይብል ላይ ቢብሊካል የሆነ ኤቪደንስ የለም ነው እያልኩ ያለሁት። ካለ እስካሁን ድረስ አላመጡም። እርሶም ስፔኩሌሽን ነው፣ ምናባዊ ነው ራሱ። ነባራዊ የሆነ ጥቅስ እስካሁን ድረስ አልሰጡንም። መላእክት እዚህ አይደለም። እኔ ስለ ጥቅስ አይደለም እኮ ታርጌት። የመጀመሪያ እኮ የተነሳንበትን ጥቅስ ስላልተግባባን መላእክት ይበላሉ እንዴ? መላእክቶች አዎ ይበላሉ። ላሳዩት። ዘፍጥረት 19:1 ላይ አውጣልኝ አንዴ። እሺ ምን እንደበሉ ይናገራል። ዘፍጥረት 19:1 ላይ አንዴ ያውጣልኝ። የሆነ ሰው ካለ አውጣልኝ። እንግዲህ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ተደፍቶ ወደ ምድር ሰገደ። አላቸው፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያ አደሩ፣ እግራችሁን ታጠቡ። ጌቶቼ ነው የሚላቸው መላእክቶችን አስቡ። እግራችሁን ታጠቡ፣ ወደ ባሪያችሁ ነው የሚለው። ባርነቱ ለምንድን ነው? ለመላእክት ነው የሚያስጠጋው። እግራችሁን ታጠቡ፣ መንገዳችሁ ይበላል ወይ ነው? ልጨርስ እኮ ነው የጉንጬ ልጨርስ የኔ አባት። እሺ እግራችሁን ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው፣ ወደ እርሱ አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣ ጋገረ፣ እነርሱም በሉ ይላል ቁጥር 3 ላይ። ይሄ ማለት በሉ ማለት ለእርሱ የበሉ መስለው ታያቸው ነው እንጂ እነሱ እየበሉ መላእክት አይበሉ። በፈለጉት ተርጉሙት። አሁን ጥያቄ የሚነሳው ምንድን ነው? ዘፍጥረት 18 ላይ የበሉት ምግብ የበሉት መላእክቶች ናቸው ነው እያልን ያለ ነው። በሉ የሚሉትን ከፈለጉ ልክ ቅቤ ማርን ምንድን ነው
ፀሐይ ቅቤን እንደሚበላው አቅልጦ በሉት ማለት ነው? ወይም ደግሞ የእግዚአብሔር እሳት መጥቶ መስዋዕቱን በላው እንደሚባለው ነው? እንደፈለጉ ተርጉሙት። እሱ አይደለም ነጥቤ። ዘፍጥረት 18 እና 19 ላይ በሉ የተባሉት መላእክት ናቸው ነው። እግዚአብሔር አይበላም አይጠጣም። ራሱ በላም ጠጣም ለሚለው ለእግዚአብሔር አይነገርም። የትኛው ይከብዳል? አምላክ በላ ማለት ይከብዳል ወይስ መልአክ በላ ማለት ይከብዳል? ቁርአኑ አስተምሮት ሆነ መላእክቶች አብርሃም ቤት የመጡት መላእክቶች አይደለም። ሳትረዳይ ግን ብዙ እያወራ ነው። እንዴት ነው ነገሩ? እኮ በሉ የሚል የለም። መላእክቶች በሉ ማስረጃ አምጣሉኝ። ልክ ሳመጣ በሉ ማለት እኮ ለመላእክት ወፍራም አንጀት ቀጭን አንጀት። ለምሳሌ መስዋዕት ሲያሳርጉ አለ እኮ ብዙ መስዋዕት ሲያሳርጉ አለ። እሱ ቴዎሎጂካል ፋክተር አይደለማ ለኔ ገባኝ። ስለዚህ አሁን እዚህ ጋር በሉ ማለት ነው። ተረዳይ በእናትህ። በሉ ማለት ልክ እኛ በምናስበው አይነት ቂጣ የሚበሉ አይደሉም መላእክት። በነገራችን በፈለጉት ውሰዱት፣ አልጎሪካልም ውሰዱት፣ ሊተራሊም ውሰዱት። እሱ አይደለም ነጥብ። ይሄኔ ደግሞ ዘፍጥረት 18 ላይ በሉ የተባሉት እንቋጨው መላእክቶች ይበላሉ ወይ ብለው ጠየቁኝ። ይበላሉ፣ አዎ በሉ ይላል አልኩት። በላ ማለት ትርጉም አለው አሉኝ። እሺ ይሁን። ዘፍጥረት 18 ላይም ያሉት በሉ የተባሉት መላእክት ናቸው። በላ ማለት የፈለገ ተርጉሙት። በላ ማለት ወሰደው ማለት ነው። በላ ማለት አቀለጠው ነው ማለት ነው። የራሱን ትርጉም አይደለም። ስተረጉመው እኮ መላእክት ቂጣ እንደማይበሉ እየነገርኩህ እኮ ነው። በሉ አልበሉ አይደለም እኮ ጥያቄው። አልበሉም ካሉ ዘፍጥረት 18 ላይ የበሉት መላእክቶች መላእክት አይደሉም እያልኩ አይደል? እስካሁን እኮ መላእክት ናቸው ነው ደግሞ ብለውት ደግሞ አሁን ሶስቱ ሰዎች ይኸውልህ የኔ አባት አሁን ምንድነው መሰሉት? እኔ ምን አለ መሰሉት? አይ ቲንክ ከምታከብሩት ሰው ጋር በዚህ ደረጃ ማውራቱ እኔ ትልቅ ነገር ነው ብዬ አላስብም። ይሄ ዝም ብሎ ጭቅጭቅ ነገር ምናምን የሰውን ሐሳብ በማክበር ነው መነጋገር ያለብን። ዘፍጥረት 18 ላይ ያሉት ሶስቱ ሰዎች የተባሉት አብ ወልድ መንፈስ ቅዱስ ናቸው የሚል እስካሁን ማስረጃ አልሰጡኝም። እንዲሁ ሐሳቦትን አከብራለሁ። እምነቶት ነው የአብርሃሙ ስላሴ ብለው ሐምሌ 7 ቀን አብርሃም ቤት የገቡት ናቸው። አጋዕዝተ ዓለም ስላሴ ወደ አብርሃም ቤት የገቡ ናቸው ብለው ካሰቡ እሰየው፣ እንደ እምነቶት ይተቀበሉ። ዘፍጥረት 18 ላይ ባየነው አውድ ግን በሞገት ነው ሙግት ግን ዘፍጥረት 18 ላይ አውጣው። ቆይ አይደለም በእናትህ ብዙ ሳታወራ 18ን በደንብ እናብረው። መልስልኝ። እሺ መልስላቸው። ይኸው በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል። ቀጥሎም ዓይኑንም አነሳ፣ እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ። አሁን ይህን ነገር እንዴት ነው ማለት? እዚህ ጋር እኮ 700 ሰው አለ። ይኸው እግዚአብሔር እያለ እኮ ነው፣ በመመሪያ አድባር ዛፍ ስር እያለ ነው። ያ ያየው እግዚአብሔር ደግሞ በሶስት አምሳል የተገለጠ እያለ ነው። አሁን ለዚህ እንዴት ነው ጥቀስልኝ የምትለኝ? አልተገለጠም እኮ አላልኩም። የኔ አባት አልተረዱኝም። እነዛ ሶስት ሰዎች ናቸው፣ መላእክት ናቸው። በመላእክት ነው የተገለጠው። ልክ ዘፍጥረት 32 ላይ እንደነበረው ማለት ነው። ዘፍጥረት 32 ላይ የተገለጠለት ለያዕቆብ ማን ነው? እግዚአብሔር ነው። እዚያ ያለውን እዚያው ቦታው እግዚአብሔርን ፊት ለፊት አየው፣ ሰውነት ሊድና ቀረች አለ። ግን የተገለጠው መልአክ ነው የነበረው። እዚያ ያለውን እዚያው ላይ እንፈተዋለን። እዚህ ጋር ግን ዘፍጥረት 18 ላይ ሶስቱ ሰዎች እነዛ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ከየት ላምጣ እኔ? አሁን የሆነ ሰው ቢጠይቀኝ መምህር ናቸው እንደዛ ያሉት ብዬ ማስረጃ ማድረግ አልችልም። እዚህ ጋር ደረቁን እርጥብ ነው ካልከኝ ማገዶ አንፍጭ፣ ሌላ ሰው ያወራበት። ግን እዚህ ጋር 700 ሰው ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ከየት ላምጣ ነው እኮ አሁን ጥያቄ። እርሶ ስላሴ ናቸው ያሉበትን ማስረጃ ስጡኝ ነው ያልኩት። ሌላ ጉዳይ ነው አይደለም። አሁን እየተከራከርን ያለ ነው ስለ አብ ወልድ መንፈስ ቅዱስ ከሆነ እንመጣለን፣ ችግር የለም። እዚህ ጋር ግን መላእክት ናቸው ነው ያልከኝ። መላእክት እንዳልሆኑ ያንብቡልኝ መጀመሪያ። እሱኛው ሁለተኛው ችግር የለም። መላእክቶች እንደሆኑማ የምናስረዳው ኦሪት ዘፍጥረት 18 16 18 22 ላይ ወደ ሰዶም ሄዱ ይላል። የቁጥራቸው መጠንን ደግሞ ዘፍጥረት 19 11 ሰዎች አልፈልግም። አሁን ይሄንን ሌላ ጥቅስ የምታመጣልኝ አንድ ነገር እኮ ይኸውልህ ቦታ ላይ አልገባኝም፣ ማስረጃ አንጣ ስልህ ነው። እዚህ ጋር ግን ሊትራሊ ሰዎቹ እያዩት ነው፣ እያነበቡት ነው። እዚህ የሚያነቡት ነገር እግዚአብሔር እያለ መላእክት ናቸው ካልከኝ ውይይታችንን ማቆም ነው ያለብን እንጂ ሌላ ጥቅስ ላይ አልሄድም። ሌላ ጥቅስ ላይ እኮ ሄዶ አይደለም እኮ እንዲገባውትና እንዲያገራሉት ነው የኔ አባት እየተናገረ ያለው። አሁን ለዚህ ጥቅስ ነው እያዳመጡት ነው። አልቀበልም ሌላ ጥቅስ። እሺ ላዳምጥ። እሺ በቃ እንዳልደራረብ አሁን ስደራረብ ያላከበርኩት መስሎ እንዲሰማኝ አልፈልግም። አይደለም አሁን ኡስታዝ ተከባብረን የምናወራው እኔ ለአንተ አዝኜልህ ለአንተም ለእኔ ያዝነልኝ ሳይሆን አንደኛ በመካከላችን እየሰሙ ያሉት ሰዎች በስነ ስርዓትና በእርጋታ እንዲሰሙ፣ ሁለተኛ ደግሞ እኔም ለራሴ አንተም ለራስ ብለህ ነው። በአጭሩ እዚህ ጋር የምነግርህ ነገር እኔ እርሶ ሲያወሩ እያዳመጥኩት ነበር። እኔ ሳወራ አፋፌን ይሉኛል፣ ይደራረባሉ። ያ ደግሞ ምንድነው አለመግባባት ይፈጠራል። እንደዚህ አለመግባባት አይደለም፣ አለመግባባት ሳይሆን
እኔ በመካከል ምገባው አንደኛ ጨምረህ እንድታብራራልኝ ስፈልግ ነው በመካከለኛ ምገባ። ሁለተኛ ደግሞ ሐሳቤን ሳትረዳኝ ጊዜ እንዳታባክን ነው በመካከል ምገባ እንጂ ንግግርን አቃልዬ ወይም ደግሞ እንደዚህ አይደለም። በአጭሩ ግን እዚህ ጋር ለምሰጥህ ማብራሪያ እኔ አሁን እዚህ ጋር በግልጽ የተቀመጠ ጉዳይ ስለሆነ ሌላ ጥቅስ ላይ አልሰጥህም። ሌላ ሰዎችም አይ ጠይቄ እንትን አለው ካልክ መብት ነው። ግን እዚህ ጋር የሚለወጥ ነገር የለም። በቃ ይሄንም በዚህ እንለፈው። እግዚአብሔር እኔ ደግሞ ልንገሮት ዘፍጥረት ላይ እግዚአብሔር ለአብርሃም ተገልጦለታል። ተገልጦለታል። መገለጥ መታወቅ ነው። ልክ ሶምሶም ለደሊላ ተገለጠላት እንደሚል ማለት ነው። ግን የተገለጠለት ለአብርሃም በሶስት ሰዎች ነው ሲናገር የነበረው። እነዛ ሶስቱ ሰዎች ግን መላእክቶች ናቸው። አንደኛ ቸርች ፋዘርስ ማስረጃ አምጥቻለሁ፣ አንድምታ አምጥቻለሁ፣ ከመጽሐፈ ኩፋሌ ላይ ጠቅሻለሁ፣ ከድርሳነ ሚካኤል ላይ ጠቅሻለሁ። አብርሃም ቤት ገብተው በእንግድነት ያስተናገዳቸው ቆይ አልጨረስኩም እንኳን ለአንተ አረዳድ ነው ለእኔ አይደለም። አሁን ለአንተ አረዳድ እኮ ለጨርሳ ይነባት አሁን እኮ እያቋረጡኝ ነው ያሉት። ማለት አሁን ምንድነው እየሆነ ያለው? እያቋረጡኝ ከሆነ በምንድን ነው ሐሳብ የምገልጸው? እርሶ ሲያወሩት ብዬ የማዳምጠው ስለማከብሮትም ነው። በመከባበር ላይ ደግሞ የሚደረግ ውይይት ደግሞ እውቀት ላይ የተመሰረተ ውይይት ነው የሚሆነው። እውቀት ላይ ያልተመሰረተ ውይይት ከሆነ ሐሳቡን በሐሳብ መሞገድ ካልተቻለ አስቸጋሪ ነው የሚሆነው። ረብጣ የሆነ ሐሳብ ሲመጣለት በተሻለ ሐሳብ ለማድረቅና ለማሳለጥ መሞከር ነው እንጂ መሀል ላይ ኦቨርላፕ ከፈጠሩ ከተደራረቡ ሚስ አንደርስታንዲንግ ይፈጠራል። ወደ ጭቅጭቅ ወደ ንትርክ ይመጣል። ያን ደግሞ አንፈልገውም። እኔ አንደኛ እርሶ መምህር ኖት፣ ሁለተኛ ነገር ደግሞ አዳማጭም ታችም አለ። አዳማጭን አለማክበር ነው የሚሆነው። ስለዚህ ኦሪት ዘፍጥረት ምዕራፍ 18 ላይ ያለው ጥቅስ ሶስቱ ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል እስካሁን ድረስ ማስረጃ አልሰጡኝም። እዚህ ጋር ቢበቃን ጥሩ ነው ይመስለኛል። ቴንኪዩ መምህርዬ። ቴንኪው። እሺ እናመሰግናለን። እሺ አመሰግናለሁ። ሌላ ቀን አይጥፉ። እሺ ጃቢር የምትለው ነገር አለ? ማጠቃለያ ከፈለጉ ስሩበት። ዘፍጥረት 18 ማጠቃለያው ምንድን ነው? 18 ላይ ቢሆን እንደውም መጽሐፉን እያነበብኩ ባብራራ ደስ ይለኛል። የቅድም ያወጣልኝ ልጅ ቢያወጣው እሺ አምጣው የኔ እዚህ ጧቸውና ማጠቃለያ ይስሩበት። ያጀማ እኔ ብዙ አላወራም፣ በነገራችን ላይ ብዙ አላወራም። ሰፋ ያርጉ ለማለት ፈልጌ ነው። ሁለት ደቂቃ ያርጉ። ሰፋ ችግር የለም። ይኸው እዚህ ጋር እግዚአብሔር ተገለጠለት ይላል። ዝቅ ብሎ ደግሞ በሶስት ሰው አምሳል ተገለጠለት አለ። አብርሃምም ሮጦ ምን አለ? ለእግራችሁ ውሃ ላምጣ አለ። ከዚያ ዝቅ ብሎ ደግሞ ያ እንኳን እላይ የተገለጠው እግዚአብሔር እንኳን ሌላ ነው ብለን እንዳናስብ ዝቅ ብሎ ማን አለ? ጌታ ይኸው ባሪያህን አትለፈዋል። ስለዚህ ላይ የተገለጠለት አንዱ እግዚአብሔር በሶስት አካል እንደተገለጠለት አስረዳ። ከዚያ ያው የሚሆነውን ታሪክን ወተያለው የተጽፋል። እሱን እዚያው ያነበዋል። በአጭሩ ግን እዚህ ጋር የተገለጠው እግዚአብሔር በሶስት አካል ለአብርሃም ተገልጦለታል ነው አስተምሯችን። ለሎጥ የተገለጠው ደግሞ ወደ ገሞራ ያቀኑት ሁለቱ መላእክት ናቸው። እነዚያም ጋር ለዝሙት በማለት ሂደት ያው ገሞራ እንደጠፋች ነው እኛ የምናስተምረው። የኔ መጨረሻ ይሄ ነው። አመሰግናለን አባታችን። ጥሩ ነገሮችን ነው እንትን ያሉት። ጥሩ ጊዜ ነበረን። እንግዲህ ምናልባት የአፍ ወለምታም ካለ ዝም ብሎ ያላል አንዳንድ እርግጫ ነገር ምናምን ካለ እንግዲህ ይቅርታ ያደርጉልን። ይህን ይመስላል። እኔ ጨርሻለሁ በበኩሌ ማለት ነው። ጃቢር ሌሎቻችሁ ማውራት ትችላላችሁ። ጨርሻለሁ። ቴንክ ዩ። አመሰግናለሁ ኡስታዝ። በዚሁ አጋጣሚ እኔ አንተን ማመስገን እፈልጋለሁ። በነገራችን ላይ እኔ ትልቅ ክብርና ምስጋና ነው ያለኝ። ብዙ ጊዜ የምንወያያቸውና የምንመካከራቸው ምክሮች ሁሉ የሆነ ጥራዝ ነጠቅ ንግግሮች የተደባለቁባቸው ከዚያ ደግሞ የሆነ በጉልበት ሃይማኖትን ማሳመን እንትን ማለት ይመጣ ይመስል ብዙዎቹ ሌላ መስጠት ቃል የነበረባቸውና የማያቸው ብዙ ጊዜና በዚህ ልክ ግን በሰከነ መንፈስ እንዲህ አይነት ውይይት ስላገኘውን ከልብ አመሰግናለሁ። እታችም ሰላም አለይኩም ወራህመቱላሂ ወበረካቱ። መምህር ከመውጣቱ በፊት ኡስታዝ ወሂድ የሚለውን ፎሎ ቢያደርጉ አሪፍ ነው፣ ይጠቀሙበታል። መምህር እንዳይረሱት ፎሎ ማድረግ። አድርጌያለሁ። እየመለሰብኝ ነው። እንዴት የማስተካከለው ነገር ያው ፎሎ ሳደርገው ግን እየመለሰብኝ ነው። አባ አንድ ጥያቄ ልጠይቀው አባ ጊዜ ካለውት ይቻላል፣ ችግር የለም። እሺ አዳምን የፈጠረ እግዚአብሔር አዳምን ሲፈጥር ብቻውን የፈጠረ ወይስ ከማን ጋር ሆኖ ነው የፈጠረ?
ደግሞ ለእግዚአብሔር ማን ጓደኛ ይመጣል ብለን? ስለዚህ አንድ አምላክ ነው ያለው። እግዚአብሔር ሰማይና ምድርን ሲፈጥር እንዲሁም አዳምን ሲፈጥር ብቻውን ነው የፈጠረው። ጥሩ። ስለዚህ ለምሳሌ ለስላሴ መኖሩ ማስረጃ ዘፍጥረት ምዕራፍ 1 ቁጥር 26ን መጠቀም ትችላላችሁ። እንፍጠር ብሎ ሲናገር እንፍጠር የሚለው እንደ ምሳሌያችን ብሎ የሚለው አሁን እዚህ ጋር ሶስትነት አንበቻል። ለምሳሌ እንፍጠር ሲል አንድ ነገር እዚህ ጋር የምትረዳኝ እግዚአብሔር አንድ ነው፣ ግን አንዱን እግዚአብሔር በሶስት አካል ይገለጣል። ግን ሶስት አማልክት ሳይሆን አንድ አምላክ ነው። አንዱ አምላክ በሶስት አካል ይገለጣል እኮ። ከመቼ ጀምሮ ነው? ከመጀመሪያ ጀምሮ ነው ወይስ ከመቼ የሚባል ነገር የለም። ምክንያቱም መቼ የሚባል ሐሳብ ሳይኖር ራሱ እግዚአብሔር በአንድነትም በሶስትነትም ይገለጣል። እስኪ ማስረጃ፣ እንደዛ የሚል ማስረጃ አለ ማለት ምን የሚል ላምጣል? ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንደዚህ ይላል። ለአንብብለው ጥቅሱ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንደዚህ እያለ ይናገራል። ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋሁ ምድርንም ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋራ ማን ነበረ ብሎ ይናገራል። ጥሩ። አሁን ይህን ሐሳብ ለእኔ የምትጠቅስልኝ ሌላ ጓደኛ አለው ብልህ ነበር። ድሮም ያልኩ እግዚአብሔር ብቻውን ነው ዓለምን የፈጠረ ብያለሁኝ እኮ። አንድም ሶስትም የሚሉት ነገር ነው አይደል? ለምሳሌ እንፍጠር የሚለው ይሄ ስላሴ ማሳያ ነው ስላሉ ነው። እንደሱ ነው የሚጠየቀው፣ እንደሱ ነው። አንድም ሶስት የሚለው ነገር አልገባኝም ነው የሚባለው እንጂ እግዚአብሔር አንድ ነው። ዓለምንም ሲፈጥር ብቻውን ነው የፈጠረው፣ ሌላ ማንም ረዳት የለውም። ዓለምን የሚያሳልፈው እግዚአብሔር ብቻውን ነው። ስላሴ የሚለው ወይም ደግሞ ሶስት አካል የሚለው እንዴት ይገለጣል ነው? ይህ ማለት እግዚአብሔር ሶስት አማልክት ወይ ደግሞ ሶስት የተለያየ አካላት ማለት የተለያየ አማልክት ሆኖ ሳይሆን አንዱ እግዚአብሔር በሶስት አካል ይገለጣል። ይህ ማለት ለምሳሌ አንድ ፀሐይ ነው ያለች። አንድ ፀሐይ ግን ሶስት ነገር አላት። ክበብ አላት፣ ሙቀት አላት፣ ብርሃን አላት። ሶስት ነገር ስላላት ሶስት ፀሐይ አንላትም፣ አንድ ፀሐይ ነው የምንላት። ግን ሶስት ነገር አላት። እግዚአብሔር ሶስት አካል አለው፣ ሶስት ስም አለው፣ ግን አንድ እግዚአብሔር ብለን ነው የምናመልከው እኮ። ይሄ ከመቼ ጀምሮ ነው? ይሄ አንዱ በሶስትነት መገለጥ የጀመረው ከመቼ ጀምሮ ነው? ከመቼ ጀምሮ መቼ? እየነገርኩህ እኮ ነው። መቼ ማለት በራሱ ጊዜ ነው አይደለ? መቼ የሚባል ነገር ሳይኖር ጊዜያት ወይም ደግሞ ዓለም ሳይፈጠር በፊት እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። እንደዛ የሚል መረጃ የለም አባ አለ። ይኸው ማቴዎስ 28:19 ላይ ወንዘ ታጠምቅዎሙ በሉ በአብ በወልድ በመንፈስ ቅዱስ፣ ስታጠምቃቸውም በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጋቸው ይላል። እዛ ላይ የተጻፈው እኮ ስም ነው የሚለው። ስም በስም በአብ ስም በወልድ ስም በመንፈስ ቅዱስ ስም ነው የሚለው እኮ። እሺ አብ ወልድ መንፈስ ቅዱስ ሲል ስንት ነገር ተረዳህ? እዚህ ጋር ሶስት ስም ነው የተዘረዘረው እዛ ላይ እኮ። ስም ነው እንጂ እነዚህ የተዘረዘረው ስም አብ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው፣ ወልድ እግዚአብሔር ነው አይደለም የሚባለው። ስም ነው የተዘረዘረው። ለምሳሌ ወልድ እግዚአብሔር እንደሆነ ላስረዳ። ወልድ እግዚአብሔር እንደሆነ ማን ነው? ዮሐንስ ወንጌል ላይ አንብብ። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ዮሐንስ ወንጌልን እኮ ብሉይ ኪዳን የሚባለው መጽሐፍ ወይም አሮጌው ኪዳን በሌላ አማርኛ የሚባለው መጽሐፍ አዲስ ኪዳንን ይቀድመዋል አይደል? ማለት መጽሐፉ ብሉይ ኪዳን አዲስ ኪዳንን አይቀድምም? ይኸውልህ አሁን የሆነ ወርደር አይደለም። መጽሐፍ ቅዱስ ማለት ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ላይ ይወለዳል፣ ይወርዳል፣ ይገለጣል የሚል ሂስትሪ ነው የተጻፈው። ሐዲስ ኪዳን ላይ ደግሞ ወርዶ ተወልዶ ያ በብሉይ ኪዳን የተጻፈው መጽሐፍ ተተርጉሞ በዓይናችን አየነው፣ በእጃችን ዳሰስነው፣ በጆሮአችን ሰማን። አሁን ይሄ የሚለያይ አይደለም። ብሉይ ኪዳን ከሐዲስ ኪዳን የተጣረሰ አይደለም፣ ሐዲስ ኪዳንም ከብሉይ ኪዳን የተጣረሰ አይደለም። ማስረጃ ሆኖ የሚቀርብ ነው። ሁለቱ መጽሐፍቶች በተመሳሳይ ዘመን አይደለም የነበሩት። አዲስ ኪዳን ኢየሱስ ከመምጣቱ ጋር የመጣ መጽሐፍ ነው። ብሉይ ኪዳን ደግሞ ከኢየሱስ በፊት የነበሩት እነ ሙሴና አብርሃም ታሪክ የሚዘግብ ነው። የኔ አባት ጥያቄን ራሱ እንድታስተካክል ነው። እኛ ሐዲስ ኪዳን ኢየሱስ ክርስቶስን የተቀበልነው ስለመጣ ብቻ ሳይሆን በብሉይ ኪዳን ስለተነገረ ነው። በብሉይ ኪዳን ይወርዳል ይወርዳል አልተነገረም እኮ ብዬ አልተናገርኩም እኔ። አሁን እኮ ሰው መረጃ ሊያመጡ የሚችሉት እሺ አባ ይቀጥሉ። እሺ ብሉይ ኪዳን ላይ ክርስቶስ እንደሚወለድ ነገረን፣ እንደሚመጣ ነገረን፣ እንደምንድን ነገረን፣ ከዚያ እንደተፈጠርን ነገረን። ከዚያ ያንን የተነገረውን ጠበቅንና በተነገረው ልክ ክርስቶስ ጥንቅቅ አድርጎ ቲዮሪ የነበረውን በፊዚካል ፈጸመው።
ስለዚህ ብሉይ ኪዳን ከአዲስ ኪዳን የተለየ ነው ማለት የለም። ለምሳሌ ቅዱስ ቁርአን ያለ መሬት ላይ ነው ማለት ወይም በግዙፍ ነው ያለው። አላህ ደግሞ በረቂቅ ነው ያለው። በረቂቅ ያለውን የአላህን ሐሳብ ግዙፍ አካሉ ቁርአን ነው የተሸከመው። ግን ቁርአኑ ከአላህ ሐሳብ የተለየ ነው ማለት አትችልም። ይሄም ብሉይ ኪዳን ከአዲስ ኪዳን፣ አዲስ ኪዳንም ከብሉይ ኪዳን የተለየ ነው ማለት አትችልም። ሁለቱን መጽሐፍቶች የምናይበት መንገድ አዲስ ኪዳን የሚባለው መጽሐፍ አዲስ ኪዳን ነው አይደለ? ብሉይ ኪዳን ብሎ ማለት ምን ማለት ነው? አሮጌው ኪዳን ማለት ነው አይደለም? ብሉይ ኪዳን ማለት ብሉይ ኪዳን ማለት ጌታ ከመወለዱ በፊት የነበረ ማለት ነው። አሮጌው ኪዳን ማለት ነው አይደለም? ነው ትርጉሙ እንደዛ ነው። ያርሙኝ፣ ትርጉሙ እንደዛ ነው። አሮጌው ኪዳን የተባለበት ወይም ብሉይ ኪዳን የተባለበት ምክንያት አዲስ ኪዳን ስለመጣ ነው እንጂ ችግር የለም። ትርጓሜ ያጣላን እንቀጥል። አዲስ ኪዳን በሌለበት ብሉይ ኪዳን ሊባል አይችልም። ነገር ግን ክርስቲያኖች ለአይሁዶች አሁን ብሉይ ኪዳን አይባልም፣ ለነሱ አሮጌ ኪዳን አይባልም። ምክንያቱም አዲስ ኪዳንን ስለማይቀበሉ መመሪያቸውና የሚመሩበት ወይም የሚያምኑበት ብሉይ ኪዳን የሚባለው መጽሐፍ ነው። ስሙን ግን እንደዛ ብለው አይሰይሙትም። እናንተ ክርስቲያኖች ግን ብሉይ ኪዳን ያላችሁበት ምክንያት አዲስ ኪዳን ስለመጣ ነው። አሁን እንደዚህ አይደለም። ቆይ ተረዳው። አዲስ ኪዳን ማለት ብሉይ ኪዳን ማለት ያንኛው አርጅቶ ጥለነው ይሄንኛውን የተቀበልነው አይደለም። በመቅደም ብቻ ነው እኮ እኔም እኮ እሱን እኮ ነው እያልኩ ያለሁት። ስለቀደመ ነው። አሁን እዚህ ጋር ባጭሩ ይሄ የሚሆን ያ ጥያቄ ምንድን ነው እኮ አሁን መቅደሙን ነው እኮ የምነግረውት። አሁን መቅደሙን ስነግረውት ማስረጃ ለእኔ ሲሰጡኝ ከአዲስ ኪዳን ሊሰጡኝ አይደለም። መጀመሪያ ብሉይ ኪዳን ላይ ይስጡኝና ወይ ብሉይ ኪዳን ላይ የምፈልገው መረጃ ብሉይ ኪዳን ላይ የለም ካሉ አዲስ ኪዳንን ደግሞ ከመስማት ያክል ለውይይቱ ያክል እንሰማውና እንወያይበታለን። የሚፈልጉትን ጥቅስ ማለት ነው። እሺ ምን የሚለውን ነው ከብሉይ ኪዳን እንድሰጥ የፈለግከው? አሁን እግዚአብሔር ሰማይና ምድርን ሲፈጥር ብቻውን ከፈጠረ ቅድም ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር የሚለው እንፍጠር ብሎ በፕሉራል ፎርም ስለተናገረ ስላሴን አያሳይም እያልኩኝ ነው። እርስዎ ደግሞ እያሉ ያሉት ስላሴ የሚለው ነገር አንድም ሶስትም ከድሮ ከጥንት ጀምሮ ነው ብለው እየተናገሩ ነው አይደል? ድሮ የሚለውም አይመጥነውም። አሁን እንፍጠር የሚለው ባጭሩ ከሁለት በላይ እንደሆነ ነው አይደል ሐሳቡ የሚገልጸው። ከቋንቋ አንፃር እንደዛ የማለት እንፍጠር ብሎ ስላለ እንደዛ ይላል። ቁጥር 27 ላይ ደግሞ ይሄድና ባጭሩ ይኸው ስማኝ፣ ባጭሩ አሁን እዚህ ጋር ከሁለት በላይ ብቻ እንደሆነ ነው የሚገልጽልህ ይሄ ነገር። ኒውተን አሰና እየመለስክልኝ ይሆን? እስኪ ድገሙልኝ አባ። አሁን እንፍጠር ካለ ከስንት በላይ ብቻ እንደሆነ ነው የሚያስረዳው? ከቋንቋ አንፃር ከአንድ በላይ፣ ከሁለት በላይ ሳይሆን ከአንድ በላይ እኮ ከቋንቋ አንፃር ነው ያወራን። ከአንድ በላይ እንደሆነ ከአንድ በላይ ነው ያወራን። ከአንድ በላይ ነገር ግን ይሄን ያክል ነው ሊባል አይችልም። ብቻ ግን ከአንድ በላይ እንደሆነ ነው የሚያስረዳው አይደል? ከአንድ በላይ እንደሆነ ያስረዳሃል። እዚህ ጋር ይሄንን ከአንድ በላይ እንደሆነ ካወቅ ሶስት እንደሆነ የሚወስንልህ ደግሞ የት ነው? ዘፍጥረት 18:1 ላይ ስትመጣ ለአብርሃም በሶስት ሰው አምሳል ተገለጠልህ አለ። ቆይ ቅድም ከአንድ በላይ ነበር አልወሰነው። ወደዛ ከመሄዳችን በፊት ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ የሚለው ከአንድ በላይ ነው የሚያሳይ አሉ። ኦኬ ከአንድ በላይ ማለት ቁጥሩ 7ም ሊሆን ይችላል 3ም ሊሆን ይችላል። እናንተ 3 ብላችኋል። ቁጥር 27 ላይ ደግሞ